What I'm going to do is introduce the speakers and then we're going to jump into it. So it's የማደርገው ነገር ቢኖር ተናጋሪዎቹን አስተዋውቅና በቀጥታ ወደ ጉዳዩ እንገባለን። ስለዚህ አካሄዱ ልክ እንደባለፈው ነው። በዚህኛው ግን ዳንኤል ይቀድማል። ስለዚህ ዳንኤልን አስቀድሜ ያስተዋውቀዋለሁ። ዳንኤል አቂቃቸው የተወለደው በሂውስተን ቴክሳስ ነው። ከሃርቫርድ ዩኒቨርሲቲ በፊዚክስ ዋና ትምህርትና በፍልስፍና ንዑስ ትምህርት ተመርቋል። እርሱ በተጨማሪም ትውፊታዊን ኦርቶዶክሳዊ እስልምና በመከላከል በሚደረጉ ክርክሮች ላይ ራሱን የሰጠው የሙስሊም ስፔክቲክ መስራች ነው። ዳንኤል እዚህ ስለተገኘ በጣም አመሰግናለሁ። ሁለታችሁንም እዚህ በማግኘቴ ደስ ብሎኛል። Thank you very much, Daniel, for being here. And glad to have both of you guys here. Dr. David Wood is a former atheist who became a Christian after examining the evidence for Christianity. ዶክተር ዴቪድ ውድ ለክርስትና የሚቀርቡ ማስረጃዎችን ከመረመረ በኋላ ክርስቲያን የሆነ ቀደም ሲል አምላክ የለሽ ወይም ኤቲስት የነበረ ነው። እርሱ በፍልስፍና የዶክትሬት ዲግሪ ወይም ፒኤችዲ ያለው፣ ነገር ግን አርስቶትልን ከማንበብ ይልቅ ዩቲዩብ የበለጠ አስደሳች እንደሆነ ተረድቷል። ስለዚህ አሁን ዩቲዩበር ነው። ዴቪድ ውድ አንተም እዚህ ስለተገኘ አመሰግናለሁ። ወገኖች በቀጥታ በመክፈቻ ንግግሮች ወደ ጉዳዩ እንገባለን። እንደገለጽኩት የመጀመሪያው 20 ደቂቃ አለው። እርሱም የዳንኤል ነው። ዳንኤል ለመክፈቻ ንግግርህ መድረኩ ያንተ ነው። ኢየሱስን ይበልጥ የሚያከብረው የቱ ነው? እስልምና ወይስ ክርስትና የሚለው ይህ የመከራከሪያ ርዕስ የመጣው ከሙስሊሙ ነው እና በዚህ ቪዲዮ የትኛው ይበልጥ አሳማኝ ነው የሚለውን የምታዩ ይሆናል። ሙስሊሞችም ክርስቲያኖችም ስለሚጠቅማችሁ ጨርሳችሁ ብትሰሙት ብዬ እመክራለሁ። በተጨማሪም ክርስቲያኖች እንደዚህ ረዣዥምና ትልልቅ ጠቃሚ ቪዲዮዎች በትርጉም እንዲቀርቡ የምትፈልጉ አገልግሎቱን በገንዘባችሁ እንድትደግፉ በትህትና እንጠይቃለን። በ50 ብር ወርሃዊ መዋጮ ተመዝግባችሁ አገልግሎቱን መደገፍ ትችላላችሁ። ከኢትዮጵያ ውጭ ያላችሁ ደግሞ ይህንን የባንክ አካውንት መጠቀም ትችላላችሁ። ስለምታደርጉት ተሳትፎ ከልብ እናመሰግናለን። የተጠቀማችሁበት አስተያየታችሁን ብትጽፉ ለእኛም ማበረታቻ ይሆነናል። ላይክ ማድረጋችሁም እንዳይረሳ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ። Which religion respects Jesus, Islam or Christianity? The answer is undoubtedly Islam, and the simple but definitive reason for this ኢየሱስን የሚያከብረው የትኛው ሃይማኖት ነው? እስልምና ወይስ ክርስትና? መልሱ ያለ ጥርጥር እስልምና ነው። ለዚህም ቀላል ግን ወሳኝ የሆነው ምክንያት እስልምና ኢየሱስን የሚሳደቡትንና የሚያጥላሉትን ሰዎች ስለማያከብር ነው። በዓለም ላይ ያሉትን ሃይማኖቶች ሁሉ ብትመለከቱ ስለ ኢየሱስ አዎንታዊ አመለካከት ያላቸው 2 ሃይማኖቶች ብቻ ናቸው፣ እስልምናና ክርስትና። ኢየሱስን በግልጽ የሚጠላ ደግሞ አንድ ሃይማኖት ብቻ አለ፣ እሱም አይሁድ እምነት ነው። ይህ እውነታ ቢኖርም እንደ ዴቪድ ያሉ ብዙ ዘመናዊ ክርስቲያኖች በተለይም በአሜሪካ ለአይሁድ እምነት ልዩ የፍቅርና የክብር ቦታ አላቸው። አይሁድ እምነትን ከመውደዳቸው የተነሳ እስራኤልን ለማገልገል ይሰራሉ። እስራኤል የዘር ማጥፋት እየፈጸመች ሙስሊሞችንና ክርስቲያኖችን እየገደለች እንዲሁም የክርስቲያን ቤተ ክርስቲያናትን በቦምብ እየደበደበች እንኳን ማለት ነው። ታዲያ እነዚህ ክርስቲያኖች ክርስቶስን ያከብራሉ እንዴት ሊባል ይችላል? የሚጠሉትን መውደድና ማገልገል ለኢየሱስ ክብር መስጠት ነው? ስለ አይሁድ ብሔር ያለው የክርስትና ቴዎሎጂ ወይም ስነ መለኮት ባለፉት 70 ዓመታት በከፍተኛ ሁኔታ ተለውጧል። ከ20ኛው ክፍለ ዘመን በፊት በተለያዩ አውደ ጥናቶች የነበረው የክርስትና ቴዎሎጂ አይሁዶች መሲሁን በመቀበል ፈንታ ስላጥላሉት እንደተረገሙ አድርጎ መመልከቱ እጅግ ግልጽ ነበር። የቴዎሎጂ ሊቃውንት ክርስቶስን ብቸኛው የመዳን መንገድ እንደሆነና ክርስቲያኖች የአይሁዶችን ነፍስ ለማዳን ወደ ክርስቶስ የመጥራት ሚስዮናዊ ግዴታ እንዳለባቸው አበክረው ይናገሩ ነበር። በ20ኛው ክፍለ ዘመን እነዚህ አስተምህሮች አይሁዶችን ለመቀበልና እንደ እግዚአብሔር ምርጥ ሕዝብ ለማክበር በድንገትና በመሰረታዊነት ተሻሻሉ። ክርስቶስን በመግደል ረገድ የአይሁድ ፈሪሳውያን የነበራቸው ሚና ተድበስብሷል ወይም ሙሉ በሙሉ ተበላሽቷል። And to add insult to injury, Jews can now attain salvation without being required to believe in Jesus at all, which obviates any need for evangelizing them. በቁስል ላይ እንጨት እንዲሉ አሁን አይሁዶች በኢየሱስ ማመን ሳይጠበቅባቸው መዳን ማግኘት ይችላሉ እየተባለ ነው። ይህ ደግሞ ለእነርሱ ወንጌል የመስበክን አስፈላጊነት ያስቀረዋል። በክርስትናና በእስልምና መካከል ያለው ልዩነት ይህ ነው። እስልምና ክርስቶስን የሚሳደቡትን የሚያጥላሉትን እና ለመግደል የሚሞክሩትን የእግዚአብሔር ምርጦች አድርጎ አይቆጥርም። ከዚህም በላይ እስልምና ኢየሱስን ለሚክዱ ሰዎች ከቅጣት ነፃ የመውጫ ካርድ አይሰጥም፣ የመዳንም ተስፋ አይሰጥም። እንደውም በተቃራኒው ኢየሱስ ክርስቶስን እንደ መሲህ መቀበል ከመዳን መስፈርቶች አንዱ እንደሆነ እስልምና ከመጀመሪያው ጀምሮ ሲያስተምር ቆይቷል። በዚህ መንገድ እስልምና ለኢየሱስ ባለው ክብር ከዓለም ሃይማኖቶች መካከል ልዩ ነው። በሌላ በኩል ግን ዘመናዊ ክርስትና ለክርስቶስ ማንነት ንቀት ባይሆንበትም እንኳን ከፍተኛ የሆነን አለማክበር ያስፋፋል።
In this brief presentation, I first plan to share the Jewish theological position on Jesus Christ. Then we'll go on to the በዚህ አጭር ገለጻዬ መጀመሪያ የአይሁድ ቴዎሎጂካዊ ወይም ስነ መለኮታዊ አቋም ስለ ኢየሱስ ክርስቶስ ለማካፈል አቅጃለሁ። ከዚያም ስለ አይሁድ እምነት ወደ ነበሩት የጥንታዊ ክርስትና ቴዎሎጂካዊ አስተምህሮች እንሄዳለን። በመጨረሻም ዘመናዊ ክርስቲያኖች እነዚህን አስተምህሮች ለፖለቲካዊ ዓላማዎች በግልጽና ያለ ይቅርታ እንዴት እንዳዛቧቸውና ይህም በክርስቶስ ላይ የተሰነዘረ ስድብ እንደሆነ አብራራለሁ። የአይሁድን እይታ ስለ ኢየሱስ ለመረዳት አንድ ሰው ታልሙድ በአይሁድ እምነት ውስጥ እንደ ዋና የሃይማኖት ጽሑፍ ያለውን ሚና መረዳት አለበት። ዘመናዊ የአይሁድ እምነት ተከራካሪዎች ታልሙድ ሊቀበሉት ወይም ውድቅ ሊያደርጉት የሚችል የረቢዎች አስተያየት ስብስብ ብቻ ነው ይላሉ። ነገር ግን ይህ ፈጽሞ ውሸት ነው። የአይሁድ እምነት ሙሴ ኦሪትን ወይም ቶራን በሲና ተራራ ላይ እንደተቀበለ ነው። ይህ በሁለት ክፍል ነበር። የጽሑፉ ዋና ቃል ቶራ፣ የቃል ቶራ ዋናው ክፍል ታልሙድ ነው። ይህ ታልሙድ እንደ ጽሑፍ ቶራው መለኮታዊ እንደሆነ ይታሰባል። እንዲያውም ታልሙድ ከጽሑፍ ቶራው የበለጠ የላቀ ደረጃ አለው። በኤሩቪን 21b እና በሌሎች ቦታዎች ላይ ገልጸዋል። በጣም ተቀባይነት ካላቸው የታልሙድ ትርጉሞች አንዱን የጻፉት ረቢ ኤዳን ስታይንሳልትስ በመግቢያቸው ላይ እንዲህ ሲሉ ጽፈዋል። መጽሐፍ ቅዱስ የአይሁድ እምነት የማዕዘን ድንጋይ ከሆነ ታልሙድ ደግሞ ማዕከላዊ ምሰሶ ነው። በቲዮሪም ሆነ በተግባራዊ የአይሁድ ሕይወት ላይ ተመጣጣኝ ተጽዕኖ ያለው ሌላ ስራ የለም። እንግዲህ የአይሁድ ባለስልጣናት ታልሙድን በአይሁድ እምነት ማዕከል እንደቆመ መለኮታዊ ምሰሶ እንደሚቆጥሩት ከተረዳን ታልሙድ ስለ ኢየሱስ ምን ይላል? በመጀመሪያ ደረጃ ታልሙድ የአይሁድ ማህበረሰብ ኢየሱስን እንደገደለው ይናገራል። በሳንሄድሪን 43a ላይ እንዲህ እናነባለን። በፋሲካ ዋዜማ ናዝሬታዊውን ኢየሱስን በድንጋይ ወግረው ከገደሉት በኋላ አስክሬኑን ሰቀሉ። አዋጅ ነጋሪም ከእርሱ በፊት ለ40 ቀናት እየወጣ በይፋ እንዲህ ሲል አወጀ። ናዝሬታዊው ኢየሱስ ሊወገር ነው፣ ምክንያቱም ጥንቆላን ፈጽሟል፣ ሰዎችን ለጣዖት አምልኮ አነሳስቷል፣ እንዲሁም የአይሁድን ሕዝብ አሳስቷል። እርሱን ነፃ የሚያወጣ ምክንያት የሚያቀርብ ካለ ይምጣና ስለ እርሱ ይናገር። ፍርድ ቤቱ ነፃ የሚያወጣበትን ምክንያት አላገኘም። ስለዚህ በፋሲካ ዋዜማ ወግረው አስክሬኑ ሰቀሉ። Here the Talmud is saying that stoning Jesus and hanging his corpse was a good deed because Jesus was guilty of practicing sorcery and idolatry and for leading Jews astray. እዚህ ላይ ታልሙድ ኢየሱስን በድንጋይ መውገር እና መስቀል እንደ መልካም ተግባር እንደነበር እየገለጸ ነው። ምክንያቱም ኢየሱስ በጥንቆላ በጣዖት አምልኮና አይሁዶችን በማሳሳት ጥፋተኛ ነበር ይላልና። ታልሙድ በተጨማሪም ኢየሱስ በአሁኑ ጊዜ በሲኦል ውስጥ እየተሰቃየ እንደሆነ ይናገራል። በጊቲን 57a ላይ ስለ ኢየሱስ ከሙታን መነሳት እናነባለን። ኦንኬሎስ እንዲህ አለው፣ በሚቀጥለው ዓለም የኢየሱስ ቅጣት ምንድን ነው? ኢየሱስ ስለ ራሱ ሲናገር በሚፈላ እዳሪ ወይም ሰገራ ይቀጣል አለ። መምህሩ እንደተናገረው የጠቢባንን ቃል የሚያፌዝ ሁሉ በሚፈላ እዳሪ ይፈረድበታል። ይህም የጠቢባንን ቃል ስላፌዘ ኃጢአቱ ነበር። ስለዚህ በታልሙድ መሰረት በሞት በኋላ ሕይወት ኢየሱስ በሲኦል ውስጥ በሚፈላ አዳሪ በከፍተኛ ሁኔታ እየተቀጣ ነው። ታልሙድ ድንግልናዊ ልደቱን በማጣጣል የተባረከችውን የኢየሱስን እናትም ኢላማ ያደርጋል። ይህ በፕሪንስተን ዩኒቨርሲቲ ፕሬስ በታተመው እና የፕሪንስተን የአይሁድ ጥናት ፕሮፌሰር በሆኑት በፒተር ሻፈር ጂሰስ ኢን ዘ ታልሙድ በተሰኘው መጽሐፋቸው በዝርዝር ቀርቧል። ሻፈር ታልሙድ ኢየሱስንና እናቱን ለማጣጣል ምን ያህል እንደሚጥር በዝርዝር ያሳያል። እናቱ ከሮማዊ ወታደር ጋር አመንዝራለች ብሎ በመክሰስና ይህም በድንግልናዊ ልደት ሰበብ ተሸፋፍኗል ይላል። እነዚህ ክሶች በታልሙድ ሻባት 104b፣ ሳንሄድሪን 67a እና በሌሎችም ቦታዎች ይገኛሉ። የአይሁድ እምነት ቅዱስ መጽሐፍ ለኢየሱስ ያለውን ከፍተኛ ጥላቻ ለመረዳት ክርስቲያኖች የሻፈርን ስራ እንዲያነቡ አጥብቄ እመክራለሁ። This burning hatred for Jesus is not something limited to past scripture, by the way. Contemporary rabbis in Israel and America ለኢየሱስ ያለው ይህ የሚነድ ጥላቻ ባለፈው ዘመን በነበሩት ቅዱሳት መጻሕፍት ብቻ የተወሰነ አይደለም። በእስራኤልና በአሜሪካ ያሉ የወቅቱ ረቢዎች እነዚህን በኢየሱስና በእናቱ ላይ የሚሰነዘሩ የታልሙድ ጥቃቶች ማስተማራቸውን ቀጥለዋል። ክርስቲያኖች በአይሁድ ሕግ ኢየሱስንና እናቱን መስደብ እንደ ቅዱስ ተግባር እንደሚቆጠር ማወቅ ይፈልጉ ይሆናል። በተቃራኒው እስልምና ኢየሱስን ወይም እናቱን መስደብን የሞት ቅጣት የሚያስቀጣ ስድብ አድርጎ ይቆጥረዋል። እንደ ዴቪድ ውድ ያሉ ክርስቲያኖች አይሁዶች ኢየሱስን ቢሳደቡ ምንም ችግር የለባቸውም። እርሱ ይህንን እንደ ፍጹም ተቀባይነት ያለው የመናገር ነጻነት መግለጫ አድርጎ ያስባል። ነገር ግን ሙስሊሞች በኢየሱስ ላይ የሚሰነዘረውን ስድብ ቢያስቆሙ ለዴቪድ ትልቅ ችግር ይሆንበታል። ታዲያ ኢየሱስን የበለጠ የሚያከብረው ማን ነው? በአይሁድ እምነት በክርስቶስ ተከታዮች ላይ መጥፋትና እንደውም እንደ ጣዖት አምላኪዎች በመቁጠር መግደል እንደ ቅዱስ ተግባር ይቆጠራል። ታልሙድ
አሕዛብን ስለመግደል አጠቃላይ ትእዛዝ ይሰጣል። እንዲህ ይላል፣ የአሕዛብን ምርጥ ግደል፣ የእባቦችንም ምርጥ ራስ ቀጥቀጥ። ነገር ግን በታሪክ ካሉት ታላላቅ የአይሁድ የሃይማኖት ባለስልጣናት አንዱ የሆነው ሜይሞኒደስ ይህንን ትእዛዝ በተለይ እንደ ጣዖት አምላኪ ለተፈረጁት ለክርስቲያኖች ያደርገዋል። በእኛና በእነሱ መካከል ሰላም የሚፈጥር ሆኖም ጣዖት ማምለካቸውን እንዲቀጥሉ የሚፈቅድ ቃል ኪዳን ከጣዖት አምላኪዎች ጋር ማድረግ የለብንም። ዘዳግም እንደሚለው ከእነርሱ ጋር ቃል ኪዳን አታድርጉ፣ ይልቁንም ጣዖት አምልኳቸውን መተው አለባቸው፣ አለበለዚያ መገደል አለባቸው። ዘዳግም እንደሚለው ለእነርሱ ምሕረት ማድረግ የተከለከለ ነው፣ አትራራላቸው። Judaism not only prohibits Christians from practicing their religion, but actually requires slaying Christians if political circumstances allow. አይሁድ እምነት ክርስቲያኖች ሃይማኖታቸውን እንዳይተገብሩ መከልከል ብቻ ሳይሆን የፖለቲካ ሁኔታዎች ከፈቀዱ ክርስቲያኖችን መግደልንም ይጠይቃል። በተቃራኒው እስልምና ክርስቲያኖች እንደ አህሉ ዚማ ወይም ጥበቃ የሚደረግላቸው ሰዎች ሆነው ሃይማኖታቸውን እንዲተገብሩ ይፈቅዳል። አሁንም እንደ ዴቪድ ያሉ ክርስቲያኖች በእስልምና ስላለው የዚሚ ስርዓት ይጮዋሉ። ነገር ግን ቃል በቃል የክርስቲያኖችን የጅምላ ጭፍጨፋ ለሚጠይቀው ለረቢናዊው አይሁድ እምነት እንደ ፈሪ አይጥ ሆነው ዝም ይላሉ። And a final point, because Judaism rejects Jesus as the Messiah, Jews are waiting for another Messiah, which by definition is a false Messiah and the Antichrist. የመጨረሻ ነጥብ፣ የአይሁድ እምነት ኢየሱስን እንደ መሲህ ስለማይቀበል አይሁዶች ሌላ መሲህ እየጠበቁ ናቸው። ይህም በትርጓሜው የውሸት መሲህ እና የክርስቶስ ተቃዋሚ ነው። ሃይማኖተኛ አይሁዶች ያንን የውሸት መሲህ ለመጥራት በኢየሩሳሌም ሶስተኛውን ቤተ መቅደስ ለመገንባት በንቃት እየሰሩ ነው። በዚህ መሃል እንደ ዴቪድ ያሉ ክርስቲያኖች ለዚህ የጽዮናዊነት ዓላማ የህዝብ ግንኙነት ስራ ላይ በንቃት ይሳተፋሉ። እስቲ ያስረዳን ዴቪድ፣ ኢየሱስን አከብራለሁ እያልክ የክርስቶስን ተቃዋሚ ለመጥራት በንቃት እየሰራ ያለን ህዝብና መንግስት እንዴት መደገፍ ትችላለህ? በእውነቱ አንተ ለራሱ ለክርስቶስ ተቃዋሚ የምትሰራ አዳሪ አይደለህምን? ሆኖም ኢየሱስ ክርስቶስን እንደሚያከብር ሰው ትመስላለህ። በክርክሩ ሂደት ውስጥ ስለዚህ ጉዳይ የበለጠ እንደምንወያይ እርግጠኛ ነኝ። አሁን ግን ወደ ጥንታዊው የክርስትና ግንዛቤ ስለ አይሁድ እምነት እንለፍ። ከሁለተኛው የዓለም ጦርነት በፊት ክርስቲያኖች ስለ አይሁዶች የነበራቸው ቴዎሎጂያዊ አቋም በአዲስ ኪዳን ውስጥ በተለይም በማቴዎስ 27:25 ላይ አይሁዶች ስቅለቱን ለመመልከት ስለመሰብሰባቸው በሚገልጸው ክፍል በተቀመጠው መሰረት ነበር። ጥቅሱ ህዝቡ ሙሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ ይላል። ይህ ጥቅስ እንደ ጆን ክሪሶስተም ባሉ የቤተ ክርስቲያን አባቶች ሲተረጎም አይሁዶች እግዚአብሔርን በመግደል ጥፋተኛ መሆናቸውን በራሳቸው ያወጁበትና ይህም በሁሉም አይሁዶች ላይ በትውልድ ሁሉ የጅምላ ቅጣት ማድረስን የሚያጸድቅ እንደሆነ ተደርጎ ነበር። በዮሐንስ ምዕራፍ 8 ላይ ኢየሱስ ጋኔን አለብህ ብለው ለሚከሱት የአይሁድ ቡድን እየተናገረ ነው። ኢየሱስም ሊገሉት እያሴሩ እንደሆነና አባታቸው አብርሃም ሳይሆን ዲያብሎስ እንደሆነ ይነግራቸዋል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። በዮሐንስ ወንጌል ውስጥ የሚገኙ ብዙ ክፍሎች አይሁዶች ኢየሱስን እንዴት እንዳሳደዱና እንደወገሩ ይገልጻሉ። በአንደኛ ተሰሎንቄ ምዕራፍ 2 ላይ ጳውሎስ እንዲህ ሲል ጽፏል። ጌታን ኢየሱስንና ነቢያትን የገደሉ እኛንም ያሳደዱ እነርሱ እግዚአብሔርን ደስ አያሰኙም፣ ሰዎችንም ሁሉ ይቃወማሉ። ቁጣውም እስከ መጨረሻው በእነርሱ ላይ ደርሷል። በአጠቃላይ አዲስ ኪዳን አይሁዶችን የክርስቶስና የመልእክቱ ዋነኛ ተቃዋሚ አድርጎ ያቀርባቸዋል። የጥንት የቤተ ክርስቲያን አባቶች ይህንን በመገንዘብ አይሁዶች እግዚአብሔርን በመግደል ወንጀል ፈጽመዋል በማለት የሚያወግዙ ጽሑፎችን በስፋት ጽፈዋል። አውግስቲን ኮንትራ ፋውገስም በተሰኘው መጽሐፉ ላይ እንዲህ ይላል። የሥጋዊ አይሁድ ፈሪሃ አምላክ የሌለው ዘር በሥጋዊ ሞት አይጥፋ። አቤቱ ጌታ ሆይ በትናቸው፣ ኃይላቸውን ውሰድ፣ አዋርዳቸውም። ቀደምት ሂፖሊተስ በአይሁዶች ላይ በጻፈው ድርሰቱ ላይ አይሁዶች በነፍሳቸው ዓይኖች ላይ ፍጹምና ዘላለማዊ ጨለማ ወድቆባቸዋል ብለዋል። በሉቃስ 19:27 ላይ ኢየሱስ ነገር ግን እነዚያም በእነሱ ላይ ልነግስ ያልወደዱትን ጠላቶቼን ወደዚያ አምጧቸው፣ በፊቴም እረዷቸው ይላል። That's Jesus, by the way. በነገራችን ላይ ይህን ያለው ኢየሱስ ነው። የቤተ ክርስቲያን አባት የሆነው ጆን ክሪሶስተም ኢየሱስ እዚህ ላይ እየተናገረ የነበረው ስለ አይሁዶች ነው ብሏል። ከኢግናቲየስ እስከ ኦሪጀን እና ተርቱሊያን ድረስ ብዙ ተጨማሪ ምሳሌዎችን መስጠት ይቻላል። Now let's briefly survey the classical Christian theological positions on three issues. 1, the status of God's covenant with Israel and the Jews. 2, the salvation of Jews. And 3, the necessity to convert Jews. አሁን ሶስት ጉዳዮችን አስመልክቶ የነበሩትን የጥንታዊ ክርስትና ቴዎሎጂካዊ አቋሞችን በአጭሩ እንቃኝ። አንደኛ፣ እግዚአብሔር ከእስራኤልና ከአይሁድ ጋር የነበረው ቃል ኪዳን ሁኔታ። ሁለተኛ፣ የአይሁዶች መዳን እና ሶስተኛ፣ አይሁዶችን የመለወጥ አስፈላጊነት። በታሪክ የካቶሊክ የምስራቅ ኦርቶዶክስና የፕሮቴስታንት አብያተ ክርስቲያናት በሙሉ ሱፐርሴሽኒስት ወይም የመተካት
ጽንሰ ሐሳብ አራማጆች ነበሩ። ይህም ክርስቶስ እግዚአብሔር ከእስራኤል ጋር የነበረውን የድሮ ቃል ኪዳን ተክቷል ብለው የሚያምኑ ናቸው። አይሁዶች መሲሁን ስላልተቀበሉ ከዚያ በኋላ እንደ እግዚአብሔር ምርጥ ሕዝብ አይቆጠሩም። ይህ በአዲስ ኪዳን ላይ የተመሰረተ ነው። ለምሳሌ ዕብራውያን ምዕራፍ 8 ቁጥር 13፣ ማቴዎስ 21 ቁጥር 43። ነገር ግን በዋናነት እንደ ገላትያ ባሉ የጳውሎስ መልእክቶች ውስጥ በሚገኙ ምንባቦች ላይ የተመሰረተ ነው። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። እናንተስ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ። እዚህ ላይ ጳውሎስ እየጠቆመ ያለው አይሁዶች ክርስቶስን ካልተቀበሉ በስተቀር ራሳቸውን የእግዚአብሔር ቃል ኪዳን ወራሾች አድርገው መቁጠር እንደማይችሉ ነው። በካቶሊክና በምስራቅ ኦርቶዶክስ አብያተ ክርስቲያናት የነበረው የመተካት አስተምህሮ ከእነዚህ የአዲስ ኪዳን ክፍሎች እንዲሁም ከጥንት የቤተ ክርስቲያን ጉባኤዎች የተወሰደ ነበር። በኢየሩሳሌም ጉባኤ አሕዛብ የእግዚአብሔርን ቃል ኪዳን ለመቀበል የሙሴን ሕግ መጠበቅ እንደሌለባቸው ጳውሎስ ተከራክረዋል። ይልቁንም እምነት ብቻውን በቂ ነበር። የመጀመሪያው የኒቅያ ጉባኤ የፋሲካን በዓል አከባበር ከአይሁድ ፋሲካ በዓል አከባበር በመነጠል የክርስቲያን ጉባኤ ከአይሁድ የቀን አቆጣጠር ጋር ያላቸውን ግንኙነት እንዲያቋርጡ ደንግጓል። ሶስተኛው የቁስጥንጥንያ ጉባኤ ክርስቲያኖች የአይሁድን ስርዓቶች እንዳይከተሉ ከልክሏል። ከተከተሉ ከቤተ ክርስቲያን እንደሚወገዱ አስጠንቅቋል። በዚህ ጊዜ የአይሁድ እምነት በይፋ ጊዜው እንዳለፈበት ተደርጎ ይታይ ነበር። ይህም ፓፑለስ ዴ ወይም የእግዚአብሔር ሕዝብ የሚባሉት አሁን ሙሉ በሙሉ በቤተ ክርስቲያን ስር ናቸው ከሚል እሳቤ ጋር ነው። በርካታ የቤተ ክርስቲያን አባቶችም የመተካት ጽንሰ ሐሳብን ገልጸዋል። አውግስቲን እንዲህ ሲል ጽፏል። አይሁዶች የእግዚአብሔር ልጆች አይደሉም፣ እኛ ነን እንጂ። ጀስቲን ሰማዕት ከትሪፎ ዘጂው ጋር ባደረገው ውይይት እንዲህ ሲል ጽፏል። እውነተኛው መንፈሳዊ እስራኤል እና የይሁዳ የያዕቆብ የይስሐቅና የአብርሃም ዘሮች በዚህ በተሰቀለው ክርስቶስ በኩል ወደ እግዚአብሔር የተመራ ነው እኛ ነን። Now, shifting to the Protestant denominations, supersessionism is clear from the very start. Martin Luther. አሁን ወደ ፕሮቴስታንት ቤተ እምነቶች ስንሸጋገር ከመጀመሪያው ጀምሮ የመተካት ጽንሰ ሐሳብ ግልጽ ነው። ማርቲን ሉተር በአይሁዶችና በውሸቶቻቸው ላይ በተሰኘው ታዋቂ ድርሰቱ ላይ እንዲህ ሲል ጽፏል። እንዲህ ያለው ጨካኝ የእግዚአብሔር ቁጣ የአይሁድ ሕዝብ በእርግጠኝነት እንደሳቱ እና መንገድ እንደጠፋባቸው በቂ ማስረጃ ነው። ሕፃን ልጅ እንኳን ይህን ሊረዳ ይችላል። እግዚአብሔር የገዛ ሕዝቡ ለረጅም ጊዜ በአስፈሪ ሁኔታና ያለ ርኅራሄ ይቀጣል ብሎ ማሰብ እግዚአብሔርን እንደ ጨካኝ መቁጠር ነውና። ስለዚህ ይህ የቁጣ ሥራ አይሁዶች በእርግጠኝነት በእግዚአብሔር እንደተጣሉ ከእንግዲህ የእርሱ ሕዝብ እንዳልሆኑና እርሱም ከእንግዲህ አምላካቸው እንዳልሆነ ማረጋገጫ ነው። ጆን ካልቪን እንዲህ ሲል ጽፏል። ቀደም ሲል ከአብርሃም ጋር የተደረገው ቃል ኪዳን ተሽሯል ወይም እግዚአብሔር በጣም ስለረሳው አይሁዶች አሁን ከእርሱ መንግስት ሙሉ በሙሉ ተለይተዋል። What about salvation? Can Jews attain salvation outside of the church? ስለ መዳንስ አይሁዶች ከቤተ ክርስቲያን ውጪ መዳን ሊያገኙ ይችላሉ? እንደገና ከ20ኛው ክፍለ ዘመን በፊት ክርስቲያን ቴዎሎጂያኖች ወይም የሥነ መለኮት ሊቃውንት በከፍተኛ ሁኔታ ይስማሙ የነበረው መዳን በክርስቶስ በማመን ብቻ እንደሚገኝና አይሁዶች መንግስቱን በመተው ምክንያት በዚህ ዓለምም ሆነ በወዲያኛው ዓለም የተረገሙ እንደሆኑ ነበር። በካቶሊክ ትውፊት ቶማስ አኩይናስ በሱማ ቴዎሎጂካ ውስጥ አይሁዶች መዳን የሚችሉት በክርስቶስ ግልጽ እምነት ሲኖራቸው ብቻ እንደሆነ አረጋግጧል። አለማመናቸውንም እንደ ሆን ተብሎ የተደረገ እውርነት አድርጎ ይመለከተው ነበር። ጆን ኦፍ ደማስከስ አይሁዶች ለመዳን ክርስቶስን መቀበል እንዳለባቸው ለማስረገጥ የዮሐንስ ወንጌል ምዕራፍ 6 ከቁጥር 51 እስከ 55ን ይጠቅሳል። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። በፕሮቴስታንት እምነት ውስጥ ማርቲን ሉተር አይሁዶች ኢየሱስን እንደሚረግሙና ስለዚህም እርግጥ ነው የተወገዙ እንደሆኑ ይገልጻል። ጥቅስ ድሃው ኢየሱስ በቅዱሳን የእስራኤል ልጆች ላይ ምን ክፋት ሰርቶ ነው ከሞት በኋላ እንኳን እርሱን ከመርገም የማይቆጠቡት? በእውነት እንዲህ ያለውን መለኮታዊ የቁጣ እሳት በአይሁዶች ላይ ሲወርድ እንመለከታለን። በሚነድ ነበልባል ውስጥ ሲቃጠሉ እናያለን። ከሰዶምና ገሞራ የባሰ አስፈሪ እሳት። ሉተር አይሁዶችን በማውገዝ ብቻ ሳይሆን ከፍተኛ የኃይል እርምጃ እንዲወሰድም ጥሪ አቅርበዋል። ጥቅስ በመጀመሪያ ምኩራቦቻቸው በእሳት ይቃጠሉ፣ ሁለተኛ ቤቶቻቸውም ይፍረሱና ይውደሙ። እነርሱን ባለመግደላችን እኛ ተጠያቂዎች ነን። በጣም ከባድ ንግግር። በዘላለማዊ ኩነኔ ስጋት ምክንያት ቅድመ ዘመናዊ ክርስቲያኖች አይሁዶች ለመለወጥ ኢላማ መደረግ አለባቸው ብለው ያምኑ ነበር። ይህንንም መሰረት የሚያደርጉት በሌሎች ውስጥ እንደተደረገው ኢየሱስ ለአይሁዶች በሰበከው ስብከት ላይ ነው። ለምሳሌ በማቴዎስ ምዕራፍ 5 ቁጥር 5 እስከ 6 ላይ እንደተጠቀሰው እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቁንም ወደ እስራኤል ቤት ወደ ጠፉት በጎች ሂዱ እንጂ። ለ1900 ዓመታት ያህል እንደ መተካት ጽንሰ ሐሳብ
እና የመዳን ብቸኛነት ያሉ አስተምህሮች ክርስትናን ይገልጹ ነበር። ነገር ግን ከሁለተኛው የዓለም ጦርነት በኋላ የክርስትናን ቴዎሎጂ ወይም ስነ መለኮት ለማሻሻል ትልቅ ጥረት ተጀመረ። ዓለም አቀፍ የአይሁድ ቡድኖች የጸረ ሴማዊነት የክርስቲያን አስተምህሮችን ለሆሎኮስት ተጠያቂ አድርገዋል። የአሜሪካ አይሁዶች ኮሚቴ እና የዓለም አይሁዶች ኮንግረስ ክርስቲያኖች ለዘመናት የቆዩ አስተምህሮቻቸውን እንዲያሻሽሉ ጠይቀዋል። ክርስቲያኖችም ከመቃወም ይልቅ ቴዎሎጂያቸው ለሆሎኮስት ተጠያቂ መሆኑን አምነው የጅምላ ጥፋተኝነትን ተቀበሉ። እግዚአብሔር ከአይሁዶች ጋር ስላለው ግንኙነት ጥያቄ ከሁለተኛው የዓለም ጦርነት በኋላ የክርስቲያኖች እይታ በተለያየ ደረጃ ላይ ይወድቃል። ይህ በኮርኔሊየስ ቬኔማ ከፕሪንስተን ቴዎሎጂካል ሴሚናሪ በመጡ የሥነ መለኮት ሊቅ ተብራርቷል። እርሱ የክርስቲያን እይታዎች በተለያዩ ደረጃ ላይ እንደሚወድቁ ይገልጻል። የመተካት ጽንሰ ሐሳብን በስተቀኝ ጫፍ ላይ ያለ ጽንፈኛ አቋም ብሎ ይጠራዋል። በግራ ጫፍ ላይ ደግሞ የሁለት ቃል ኪዳን ቴዎሎጂ ይገኛል። ይህም እምነት እግዚአብሔር ሁለት የተለያዩ ቃል ኪዳኖችን ይይዛል የሚል ነው። አንዱ ክርስቶስን ከሚክዱ አይሁዶች ጋር፣ ሌላው ደግሞ ክርስቶስን ከሚቀበሉ አሕዛብ ጋር። ከአይሁዶች ጋር የተደረገው የድሮ ቃል ኪዳን ተቀባይነት እንዳለው ይቀጥላል። አይሁዶች በዚያ እስከተመሩ ድረስ ይድናሉ። በሌላ በኩል አሕዛብ ለመዳን ክርስቶስን መቀበል ይጠበቅባቸዋል። በእነዚህ ሁለት ጽሑፎች መካከል የዲስፔንሽናሊዝም፣ የአዲስ ቃል ኪዳን ቴዎሎጂ፣ የሪፎርምድ ቴዎሎጂ እና የሌሎች የተለያዩ ዝርያዎች አሉ። እዚህ ሁሉንም ቴዎሎጂ ማጠቃለል አልችልም። ነገር ግን በተለያየ ደረጃ እነዚህ ቴዎሎጂዎች ኢየሱስ ብቸኛው የመዳኛ መንገድ ነው ብለው ያረጋግጣሉ። ሆኖም በሆነ መንገድ አይሁዶች አንድ አይነት ልዩ ደረጃ ይኖራቸዋል። እናም በሆነ ምስጢር ወይም ወደፊት በሚመጣ የመጨረሻ ዘመን ቤዛነት ይድናሉ። ለምሳሌ በካቶሊክ ቤተክርስቲያን ከ1962 እስከ 1965 የተካሄደው ሁለተኛው የቫቲካን ጉባኤ የመተካት ጽንሰ ሐሳብን ውድቅ የሚያደርገውን የኖስትራ ኤታቴ መግለጫ አውጥቷል። ጥቅስ እግዚአብሔር ስለ አባቶቻቸው ሲል አይሁዶችን አብልጦ ይወዳቸዋል። በ2015 ቫቲካን ሌላ መግለጫ በማውጣት እንዲህ ብላለች። ጥቅስ አይሁዶች በእግዚአብሔር መዳን ውስጥ ተሳታፊ መሆናቸው በቴዎሎጂ የማይታበል ነው። ነገር ግን ክርስቶስን በግልጽ ሳይመሰክሩ ይህ እንዴት ሊሆን እንደሚችል የማይመረመር መለኮታዊ ምስጢር ሆኖ ይቀጥላል። ለቀድሞ ካቶሊኮች ክርስቶስ ብቸኛው የመዳን መንገድ እንደሆነ ግልጽ ነበር። ስለዚህ አይሁዶች ክርስቶስን እስካልተቀበሉ ድረስ በግልጽ ምንም መዳን ሊኖር አይችልም ነበር። አሁን ግን ቤተክርስቲያን ክርስቶስ አሁንም ብቸኛው የመዳን መንገድ እንደሆነ፣ ነገር ግን አይሁዶች ያለ ክርስቶስም ያለ ጥርጥር እንደሚድኑ ወስናለች። ይህ ግልጽ የሆነ አመክንያዊ ቅራኔ እንዴት ሊሆን ይችላል? ሚስጥር ነው። Some Protestant churches have also embraced this absurdity as divine mystery. አንዳንድ የፕሮቴስታንት አብያተ ክርስቲያናት ይህንን የማይረባ ነገር እንደ መለኮታዊ ምስጢር ተቀብለውታል። በ1987 የአሜሪካ ፕሬስባይቴሪያን ቤተክርስቲያን የመተካት ጽንሰ ሐሳብን ውድቅ አደረገች። የመተካት ጽንሰ ሐሳብን ውድቅ አድርገው የአይሁድ ሕዝብና የቤተክርስቲያን ቀጣይ ህልውና በእግዚአብሔር እንደተመረጡ ማህበረሰቦች መሆናቸው ሐዋርያው ጳውሎስ እንደገለጸው ሚስጥር እንደሆነ አወጁ። ይህንን ሚስጥር መርምረን እንደርስበታለን አንልም፣ ነገር ግን ልንተው አንችልም። አንዳንድ የፕሮቴስታንት ቤተክርስቲያናትም ይህንን የማይረባ ነገር ተቀብለዋል። ይቅርታ፣ በኦርቶዶክስ እምነት ውስጥ ምንም እንኳን ባለፉት 30 ዓመታት ይህንን ለመቀበል የተቀናጀ ጥረት ቢኖርም የበለጠ የመተካት ጽንሰ ሐሳብ ዝንባሌዎችን ይዘው ቆይተዋል። ያም ሆኖ በ2019 የኢኩሜኒካል ፓትሪያርክ ጽሕፈት ቤት አንድ መግለጫ አሳተመ። በዚህም ኦርቶዶክስ ክርስቲያኖች በዓለም ዙሪያ የሚገኙ የአይሁድ ማህበረሰቦችን እንደ ሌላ እምነት ተከታይ ብቻ ሳይሆን በተወሰነ መልኩ በእግዚአብሔር የማዳን መገለጥ ታሪክ ውስጥ እንደ መንፈሳዊ ሽማግሌዎቻቸው እንደሚመለከቱ ገልጸዋል። ሰነዱ በመቀጠል እንዲህ ይላል። በታሪክ የኦርቶዶክስ አገራት የጸረ ሴማዊ ጥቃትና ጭቆና ጨለማ ታሪኮች አሏቸው። ለእነዚህ ሁሉ ክፋቶች ክርስቲያኖች የእግዚአብሔርን ይቅርታ መጠየቅና በተለይም በኦርቶዶክስ ምድር በአይሁድ ሕዝብ ላይ ለተፈጸሙት ወንጀሎች ማስተሰሪያ መሻት አለባቸው። እንዲሁም ቤተክርስቲያን የእግዚአብሔርን ይቅርታ እንዲሁም ከአይሁድ ማህበረሰቦችና ከአይሁድ እምነት ጋር ጥልቅ የሆነ የፍቅርና የክብር ግንኙነት ትሻለች። ስለዚህ የቤተ እምነት ልዩነት ሳይኖር ዛሬ ክርስቲያኖች በሙሉ በፍቅር በቁርጠኝነትና በመገዛት ለመንፈሳዊ ሽማግሌዎቻቸው ለእግዚአብሔር ልዩ ምርጦች ራሳቸውን ያዋርዳሉ። ለኢየሱስ ዋና ጠላቶችና አጥላዮች በፍጹም ትህትና ራሳቸውን ዝቅ ያደርጋሉ። ይህ ለኢየሱስ ክብር መስጠት ነው ወይስ በላዩ ላይ የሚሰነዘር ስም ማጥፋት? የነገሮች ሁሉ አስቂኝ ገጽታ ደግሞ የ20ኛው ክፍለ ዘመን የዘር ማጥፋት ሰለባዎች አይሁዶች ብቻ ለመሆናቸው ነው። በሚሊዮን የሚቆጠሩ ክርስቲያኖች በአውሮፓና በሩሲያ እንደ ላዛር ካጋኖቪች ባሉ አይሁድ ኮሚኒስቶች ተገድለዋል። እርሱም በዩክሬን ከ3.5 እስከ 5 ሚሊዮን የሚሆኑ ክርስቲያኖችን በረሃብ የጨረሰ ነው። በሚሊዮን የሚቆጠሩ ሌሎች ደግሞ በሶቪየት ሩሲያ አብዛኞቹ ብሔረ አይሁዶች በሆኑበት ቦልሼቪኮች ተገድለዋል። ሆኖም አንድም ክርስቲያን አይሁዶች ቴዎሎጂያቸውን እንዲያሻሽሉ አልጠየቀም። አንድም ክርስቲያን እነዚህን ግፍ የተሞላባቸውን ድርጊቶች በኢየሱስ ተከታዮች ላይ ጥቃት እንዲፈጸም በግልጽ በሚጠሩት በታልሙድ ወይም በአይሁድ ሕግ ጽሑፍ
ጽሑፎች ላይ አላላከከም። በነገራችን ላይ እነዚህ ጽሑፎች አሁንም ይማራሉ። እንዲሁም በእስራኤልና በሌሎች ቦታዎች ያሉ አይሁዶች በክርስቲያኖች ላይ መጥፋታቸውን፣ መግደላቸውን እና አብያተ ክርስቲያናትን ማፍረሳቸውን ቀጥለዋል። ክርስቲያኖች ለራሳቸው ይቅርና ለኢየሱስ ቅንጣት ያህል ክብር አላቸውን? አይሁዶች የክርስቶስ ጥላቻ የተሞላበትን ቴዎሎጂያቸውን እንዲያሻሽሉ ለመጠየቅ የለም። ክርስቲያኖች ማድረግ የሚችሉት ሁሉ በዓለም ላይ የክርስቶስን ጥላቻ የሚያስተምረውን ብቸኛ ሃይማኖት ለማስተናገድ ሲሉ የራሳቸውን የቴዎሎጂ ትውፊት በማጣጣል የትርጓሜ አካላዊ እንቅስቃሴ ወይም ጂምናስቲክ ማድረግ ብቻ ነው። አንድ ሰው ኢየሱስን ሲሳደብ፣ ሲረግም፣ በሲኦል ውስጥ እየተሰቃየ ነው ሲል፣ በፈላ አዳሪ ውስጥ እየተቀቀለ ነው ሲል፣ እናቱን አመንዝራ ብሎ ሲጠራ አስቡት። ኢየሱስን አከብራለሁ የሚል ማንኛውም ሰው በዚህ ይጸየፋል፣ ይናደዳል። ነገር ግን ያ ሰው በድንገት የአይሁድን ቆብ ሲያደርግ ወዲያውኑ የእግዚአብሔር ምርጥ አባል ከእግዚአብሔር ጋር በሚስጥር ልዩ ደረጃ ያለው እና ለመዳን የተመረጠ ይሆናል። ለክርስቶስ ክብር መስጠት የምትሉት ይህንን ነው ከሆነ እኔ ክብር ማለት ምን እንደሆነ አላውቅም ማለት ነው። በመጨረሻም ክርስቲያኖች እርሱን አብዝተው የሚጠሉትን እያከበሩ ለኢየሱስ ክብር አለን ብለው እንዴት መናገር ይችላሉ? በታሪክ ክርስቲያኖች አይሁዶች ላይ አሰቃቂ ድርጊቶችን መፈጸማቸው እውነት ነው፣ እቀበላለሁ። ነገር ግን ትክክለኛው ምላሽ የራስን ቴዎሎጂ አበላሽቶ የአይሁድ ተገዥ መሆን ነው። በተቃራኒው እስልምና በአይሁዶች ላይ ጭፍጨፋ፣ የማጣራት ዘመቻ ወይም ሆሎኮስት አድርጎ አያውቅም። ቴዎሎጂያችንንም ለመዳን ቃል ልንገባላቸው ወይም እንደ እግዚአብሔር ምርጦች ወይም እንደ መንፈሳዊ ሽማግሌዎቻችን ከፍ ልናደርጋቸው አላዛባንም። እስልምና የራሱን ክብር ይጠብቃል። ከሁሉም በላይ ደግሞ ኢየሱስን ስለምንወደው እርሱን የሚሳደቡትን አናከብርም። You got it. We will kick it over to David for his 20-minute opening as well. ለ20 ደቂቃ የመክፈቻ ንግግሩ ወደ ዴቪድ እናስተላልፋለን። ሰዓት ቁጣሪውን አስተካክያለሁ። ዴቪድ መድረኩ ሙሉ በሙሉ ያንተ ነው። እንደዚህ ረዣዥምና ትልልቅ ጠቃሚ ቪዲዮዎች በትርጉም እንዲቀርቡ የምትፈልጉ አገልግሎቱን በገንዘባችሁ እንድትደግፉ በትህትና እንጠይቃለን። በ50 ብር ወርሃዊ መዋጮ ተመዝግባችሁ አገልግሎቱን መደገፍ ትችላላችሁ። ከኢትዮጵያ ውጭ ያላችሁ ደግሞ ይህንን የባንክ አካውንት መጠቀም ትችላላችሁ። ስለምታደርጉት ተሳትፎ ከልብ እናመሰግናለን። የተጠቀማችሁበት አስተያየታችሁን ብትጽፉ ለእኛም ማበረታቻ ይሆነናል። ላይክ ማድረጋችሁም እንዳይረሳ። So thank you, James, and thank you, Daniel, for suggesting the font change. በጣም አመሰግናለሁ ጄምስ፣ እንዲሁም ዳንኤል የፎንት ለውጥ ስላሳሰብከኝ አመሰግናለሁ። በተጨማሪም ዳንኤል ይህንን ርዕስ ስላቀረብክ አመሰግናለሁ። ኢየሱስን የበለጠ በአክብሮት የሚገልጸው ክርስትና ነው ወይስ እስልምና በሚለው ላይ ለመከራከር በፈለግክ ጊዜ ምን እያሰብክ እንደነበር ምንም ሀሳብ አልነበረኝም። ምናልባት እንዲህ ትላለህ ብዬ አስቤ ነበር። እንደ መጽሐፍ ቅዱስ ከሆነ ኢየሱስ አይሁዳዊ ነበር፣ ስለዚህ ይሄ መጥፎ ነው። ነገር ግን የመክፈቻ ንግግርን ከሰማው በኋላ ኢማኔን ወይም እምነቴን ስለጨመርክልኝ ላመሰግነ እወዳለሁ። እስቲ ቀጥለን መጽሐፍ ቅዱሳዊውን የኢየሱስ እይታ እዚህ እንመልከት። ይህ ከፊልጵስዩስ ምዕራፍ 2 የተወሰደ ነው። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ስለዚህ ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። So this is basically the Christian view of Jesus. I would say you cannot possibly show more respect for someone than saying this about him. እንግዲህ ይህ በመሰረቱ ክርስቲያናዊ የኢየሱስ እይታ ነው። እኔ እንደሚመስለኝ ስለ አንድ ሰው ይህንን ከመናገር በላይ አክብሮት ማሳየት አይቻልም። እንዲሁም ኢየሱስን ማክበር ከፈለጋችሁ ቃሉን ማክበር አለባችሁ ማለት አለብኝ። ኢየሱስ ምን ይላል? ማርቆስ ምዕራፍ 10 ቁጥር 45 እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ማርቆስ ምዕራፍ 9 ቁጥር 31 የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገሉትማል፣ ከተገደለም በኋላ በሦስተኛው ቀን ይነሳል። ስለዚህ ኢየሱስ እንደሚሞት ተናግሯል፣ አስቀድሞም ለቤዛ እንደሆነ ተናግሯል እና ከተገደለ በኋላ እንደሚነሳ ተናግሯል። እንዲሁም ማርቆስ ምዕራፍ 14 ቁጥር 61 እና 62 አለ። ደግሞ ሊቀ ካህናቱ ጠየቀውና የብሩክ ልጅ ኢየሱስ ክርስቶስ አንተ ነህ አለው። ኢየሱስም እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ስለዚህ ኢየሱስን ማክበር ከፈለጋችሁ ቃሉን በቁም ነገር እንድትወስዱት፣ ስለ ራሱ የሚናገረውን እንድታምኑ በጥብቅ እመክራለሁ። But here's a question. Islam denies these things. Islam denies that Jesus died on the cross. Well, there are some exceptions. There are a few Muslims who believe that Jesus did die by crucifixion. Vast majority of Muslims believe that Jesus didn't die by crucifixion, didn't rise from the dead, and he is not the Son of God that he claimed to be. So they believe this is all
made up. ነገር ግን እዚህ ጋር አንድ ጥያቄ አለ። እስልምና እነዚህን ነገሮች ይክዳል። እስልምና ኢየሱስ በመስቀል ላይ መሞቱን ይክዳል። እርግጥ ነው አንዳንድ ልዩ ሁኔታዎች አሉ። ኢየሱስ በመስቀል ላይ እንደሞተ የሚያምኑ ጥቂት ሙስሊሞች አሉ። አብዛኛው ሙስሊሞች ግን ኢየሱስ በመስቀል ላይ አልሞተም፣ ከሙታን አልተነሳም እና እርሱ ነኝ ብሎ የተናገረለት የእግዚአብሔር ልጅ አይደለም ብለው ያምናሉ። ስለዚህ ይህ ሁሉ የተፈጠረ ነው ብለው ያምናሉ። እዚህ ጋር ግን የተወሰኑ ችግሮች አሉብን። ታዲያ ኢየሱስ በመስቀል ላይ ካልሞተ፣ ከሙታን ካልተነሳ እና መለኮታዊ የእግዚአብሔር ልጅ ካልሆነ እነዚህ ሐሳቦች ከየት መጡ? ያለፈው ክርክር ስለ ኢስላማዊ አጣብቂኝ ነበር። በዚያ የነበረው ጉዳይ መጽሐፍ ቅዱስ ተበላሽቷል ወይስ አልተበላሸም የሚል ነው። ቁርአን ግን ስህተት ሆኖ ተገኝቷል በተለያዩ ምክንያቶች። እንግዲህ ጥያቄው ሰዎች ኢየሱስ በመስቀል ላይ እንደሞተ፣ ከሙታን እንደተነሳ እና እርሱ መለኮታዊ የእግዚአብሔር ልጅ እንደሆነ ሐሳቡን ከየት አገኙት? እነዚህን ከየት እንዳገኙ፣ ክርስቲያኖች እነዚህን ሐሳቦች ከየት እንዳገኙ እንደ ቁርአን አባባል እንመልከት። ሱራ 3 አንቀጽ 55 ላይ እንዲህ ይላል፣ አላህ ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺ ነኝ፣ ከእነዚያ ከካዱት ሰዎች አጥሪህ ወይም አዳኝህ ነኝ። እነዚያን የተከተሉንም እስከ ትንሣኤ ቀን ድረስ ከእነዚያ ከካዱት በላይ አድራጊያቸው ነኝ። ከዚያም መመለሻችሁ ወደ እኔ ነው፣ በእርሱ ትለያዩበት በነበራችሁበት ነገርም በመካከላችሁ እፈርዳለሁ። So here, Allah is about to take Jesus away, and he says, don't worry about your followers. እዚህ ላይ አላህ ኢየሱስን ሊወስደው ሲል ስለ ተከታዮችህ አታስብ፣ የተከተሉህን እስከ ትንሣኤ ቀን ድረስ በእምነት ከካዱት ሰዎች በላይ አደርጋቸዋለሁ ይለዋል። ሱራ 61 አንቀጽ 14 እናንተ ያመናችሁ ሆይ የአላህ ረዳቶች ሁኑ። የዚህ ምሳሌ የመርየም ልጅ ኢሳ ለሐዋርያት ወደ አላህ ረዳት የማን ነው እንዳለና ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት ነው። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላይቱም ጭፍራ ካደች። እነዚያንም ያመኑትን በጠላቶቻቸው ላይ አበረታናቸው፣ አሸናፊዎችም ሆኑ። They became uppermost. So Allah says that he actually helped the true followers of Jesus. ስለዚህ አላህ እውነተኛ የኢየሱስ ተከታዮችን ኢየሱስን በካዱት ሰዎች ላይ የበላይና አሸናፊዎች እስከሚሆኑ ድረስ እንደረዳቸው ይናገራል። ስለዚህ አላህ በመጨረሻ ኢየሱስን በካዱት አይሁዶች ላይ አሸናፊ ለሆኑት የኢየሱስ ተከታዮች የእውቅና ማረጋገጫውን ይሰጣል። እንግዲህ እነዚህን ሁሉ ክርክሮች ስላሸነፉት የኢየሱስ ተከታዮች ብዙ እናውቃለን። ስለ እነሱ ብዙ እውቀት አለን። እናም የሚገርመው ነገር እነርሱ በኢየሱስ ሞት፣ ትንሣኤና መለኮታዊ ማንነት ያምኑ ነበር። ስለ እርሱም ብዙ መረጃ መዝግበዋል። በቁርአንም ውስጥ እንዲህ የሚል ትእዛዝ አለን። የመጽሐፉ ሰዎች ሆይ ቶራህንና ወንጌልን ከጌታችሁም ወደ እናንተ የወረደውን እስካልሰራችሁባቸው ድረስ በምንም ነገር ላይ አይደላችሁም በላቸው። ስለዚህ የመጽሐፉ ሰዎች ወደ ተላለፉት ጽሑፎች መሄድ አለባቸው። ነገር ግን እዚህ ጋር ወደ ዋናው ጉዳይ እንመጣለን። እንደ እስልምና ከሆነ ይህንን መልእክት ማን አበላሸው? ኢየሱስ በመስቀል ላይ ካልሞተ፣ ከሙታን ካልተነሳ እና መለኮታዊ ልጅ ካልሆነ እነዚህ ሐሳቦች ከየት መጡ? በሆነ መንገድ ልናውቅ እንችላለን። ሱራ 4 አንቀጽ 157 እስከ 158 እነርሱ ወይም አይሁዶች እኛ የአላህን መልእክተኛ የመርየም ልጅ አልመሲህ ኢሳን ገደል ነው በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። ግን ለእነሱ የተገደለው ሰው በኢሳ ተመሰለላቸው። እነዚያም በእርሱ ነገር የተለያዩት ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥም አልገደሉትም። ይልቁንስ አላህ ወደ እርሱ አነሳው። አላህም አሸናፊ ጥበበኛ ነው። ለዚህ ምንባብ የሚሰጠው መደበኛ የሙስሊም ትርጓሜ የመተካት ጽንሰ ሐሳብ ወይም ሰብስቲቲዩሽን ቲዮሪ ይባላል። ይህም አላህ ኢየሱስን እንዲመስል በተአምር ሌላ ሰውን አስመስሏል የሚል ነው። ብዙ ሙስሊሞችም ይህ ይሁዳ ወይም ሌላ ተመሳሳይ ሰው እንደነበር ይናገራሉ። ስለዚህ ኢየሱስን ለመስቀል ፈልገው ነበር። ነገር ግን አላህ እንደ ይሁዳ ያለ ሌላ ሰው ወሰደ፣ በተአምር አስመሰለው፣ ኢየሱስን እንዲመስል አደረገው። ከዚያም ይህ ሌላ ሰው በእርሱ ፋንታ ተሰቀለ። So, quick question. According to Muslims, Jesus didn't die by crucifixion. Open up any Bible you want, Jesus died by crucifixion. So according to Muslims, the Bible's been corrupted. Quick question. Where did people get the idea that Jesus died by crucifixion? Anyone? Allah. እንግዲህ ፈጣን ጥያቄ። እንደ ሙስሊሞች ኢየሱስ በመስቀል ላይ አልሞተም። የምትፈልጉትን መጽሐፍ ቅዱስ ክፈቱ። ኢየሱስ በመስቀል ላይ ሞቷል። ስለዚህ እንደ ሙስሊሞች ከሆነ መጽሐፍ ቅዱስ ተበላሽቷል። ፈጣን ጥያቄ። ሰዎች ኢየሱስ በመስቀል ላይ ሞተ የሚለውን ሐሳብ ከየት አመጡት? ማን ያለው? አላህ። ወንጌል ከተበላሸ ወንጌልን ያበላሸው ማን ነው? ያንን ያደረገው አላህ ነው። ሐዋርያው ጳውሎስን አትወንጅሉ፣ የኒቅያ ጉባኤን አትወንጅሉ። ያንን ያደረገው አላህ ነው። ስለዚህ አላህ ሁሉም ሰው ኢየሱስ በመስቀል ላይ እንደሞተ እንዲያስብ አደረገ። ሰዎችም ያንን አመኑ። ተከታዮቹ እንኳን ሳይቀሩ በመጨረሻ ያንን አመኑ።
ስለዚህ አላህ የኢየሱስን ተከታዮች እንኳን አታሏል። እናም እርግጥ ነው እርሱ ተነሳ፣ ወደ ሰማይ ሄደ። ስለዚህ አሁን ለክርስቲያኖች ምስጋና ይግባውና በኢየሱስ ሞትና ትንሣኤ ላይ እምነት አለ። የሚገርም ነው። ወንጌል ተበላሽቷል ማለት ከፈለጋችሁ ወንጌልን በማበላሸት ክርስቲያኖችን አትወንጅሉ፣ አላህን ወንጅሉ። አሁን በቁርአን ውስጥ ለኢየሱስ በጣም አክብሮት ያላቸው የሚመስሉ ብዙ ነገሮች አሉ። ክርስቲያኖች የሚስማሙባቸው ብዙ ነገሮች አሉ። እንዲያውም ሙስሊሞችና ክርስቲያኖች የሚስማሙባቸው፣ ነገር ግን ክርስቲያን ያልሆኑ አይሁዶች የማይስማሙባቸው ነገሮች አሉ። በሌላ አነጋገር በተወሰኑ ጉዳዮች ላይ ክርስቲያኖችና ሙስሊሞች በትክክል በአንድ ወገን የሆኑባቸው ጉዳዮች አሉ። አንዳንዶቹ እንደዚያ ናቸው፣ አንዳንዶቹ አይደሉም። እስቲ እንመልከት። ቁርአንና ሐዲሳት ስለ ኢየሱስ የሚሉትን አንዳንድ ነገሮች እንመልከት። ስለዚህ ኢየሱስ በእስልምና አለን። ኢየሱስ የአላህ ቃል ነው። ኢየሱስ ከአላህ የሆነ መንፈስ ነው። ኢየሱስ ከድንግል ተወለደ። ይህም የሚገርም ነው። ኢየሱስ ከድንግል እንደተወለደ ከእኛ ጋር የሚስማማው ማን ነው? ብዙ ሰዎች አይደሉም። አምላክ የለሾች አይደሉም። ኢየሱስን የማይቀበሉ አይሁዶች አይደሉም። ስለዚህ እዚህ ጋር ግሩም የሆነ የጋራ መግባባት አለን። ድልድይ እየገነባን ነው። ኢየሱስ ገና ሕፃን ሳለ ተናግሯል። ከዚህ ጋር ብዙም አልተዋወቅንም። ነገር ግን በእስልምና ከማዕፀን የወጣው ኢስላማዊ ቴዎሎጂን እየሰበከ ነው። የሚገርም ነው። ኢየሱስ ኃጢአት አልባ ነበር። ይህ ጥሩ ነው። ኢየሱስ ሙታንን አስነስቷል። ኢየሱስ አላህ በሚፈጥርበት መንገድ ፈጥሯል። ይህ ትንሽ የሚገርም ነው። ምክንያቱም እንደ ቁርአን አባባል ኢየሱስ በመሰረቱ ኃይሉን እያሳየ ነው። የሸክላ ወፍ ይሰራና በውስጡ እስትንፋስን ይተነፍስበታል፣ ሕይወትንም ይሰጠዋል። ከዚያም እውነተኛ ወፍ ይሆናል። አላህ ሰውን የፈጠረው ልክ እንደዚህ ነው። ቁርአንም ኢሳ ያደረገው በአላህ ፈቃድ ነው ይላል። እንግዲህ ያንን የሚለው ቁርአን በኋላ ላይ ነው። በዚያ የነበሩት ሰዎች አስቡ። ስለዚህ እንደ እስልምና ከሆነ አንድ ቀን ኢየሱስ ዘና ብሎ ቆሞ ሳለ ሁላችሁም ይዩኝ፣ ሄይ ተመልከቱ፣ የሆነ ነገር ልሰራ ነው አለ። የሸክላ ወፍ ሰራ። ልክ አላህ በሚፈጥርበት መንገድ በውስጡ ተነፈሰበት። ከዚያም ሕያው ፍጡር ሆነ። እርሱ የሚፈጥረው አላህ በሚፈጥርበት መንገድ ነው። ስለዚህ ይህንን በቁም ነገር ከወሰድን ሰዎች ኢየሱስ መለኮት ነው የሚለውን ሐሳብ ከየት አመጡት? መልስ ያለው አላህ ኢየሱስ በመስቀል ላይ እንደሞተ ሰዎች እንዲያምኑ በማድረግ አታለላቸው። ሰዎች እርሱ ከሙታን እንደተነሳ እንዲያምኑ አታለላቸው። እንዲሁም ሰዎች ኢየሱስ መለኮት ነው ብለው እንዲያስቡ አታለላቸው። ስለዚህ መጽሐፍ ቅዱስ በሦስቱ ዋና ዋና የክርስትና ወንጌል አስተምህሮች ላይ ተበላሽቷል ማለት ከፈለጋችሁ ጳውሎስን አትወንጅሉ፣ የኒቅያ ጉባኤን አትወንጅሉ፣ ነገሮችን በማበላሸት ክርስቲያኖችን አትወንጅሉ፣ አላህን ወንጅሉ። የእነዚህ ነገሮች ምንጭ እርሱ ነው። Is that a respectful view of Jesus? To believe that God is tricking people into believing false things about him? ፈጣን ጥያቄ። ፈጣሪ ስለ እርሱ የውሸት ነገሮችን ሰዎች እንዲያምኑ እያታለለ ነው ብሎ ማመን፣ ይህ ስለ ኢየሱስ አክብሮት የተሞላበት እይታ ነው? ትንሽ እንግዳ ነገር ነው አይደል? እንደዚህ አይነት ጉዳዮች አሉብን። ኢየሱስ መሲህ ነው ይላሉ። ምን ማለት እንደሆነ አያውቁም፣ ግን ይላሉ። ኢየሱስ ሊገሉት ከፈለጉት ሰዎች በአላህ ዳነ። እናም ኢየሱስ በመጨረሻ ይመለሳል። ስለዚህ ሙስሊሞች ከክርስቲያኖች ጋር የሚስማሙባቸው ብዙ ነገሮች አሉ። የሚገርም ነው። እናም ይህን ስትመለከቱ ዋው ኢየሱስ በእስልምና በእውነት ልዩ ነው ትላላችሁ። ችግሩ ግን ሁሉም ላይ ላዩን ነው። በእስልምና ምንም ትርጉም አይሰጥም። ሙስሊም ጓደኛችሁን ለምን ኢየሱስ በእነዚህ ሁሉ መንገዶች በጣም ልዩ ሆነ? ለምን ኢየሱስ ከአላህ የሆነ መንፈስ ሆነ? ለምን ኢየሱስ የአላህ ቃል ሆነ? ለምን ኢየሱስ ከድንግል ተወለደ? ለምን ኢየሱስ በታሪክ ውስጥ እጅግ ተአምራዊ ሕይወት ኖረ? ለምን ኢየሱስ መሲህ ሆነ? ለምን ኢየሱስ የሚመለሰው ብቸኛው ሰው ሆነ? ለምን ብላችሁ ብትጠይቁት መልሱ አላህ ያውቃል ነው። ምንም ትርጉም አይሰጥም። በክርስትና ግን ኢየሱስ እንደዚህ በከፍተኛ ሁኔታ የተለየ መሆኑ ትርጉም ይሰጣል። በእስልምና ግን በፍጹም ምንም ትርጉም አይሰጥም። አላህ ኢየሱስን በእነዚህ ሁሉ መንገዶች በሚያስደንቅ ሁኔታ ልዩ እያደረገው ከሆነ እርሱ በሚፈጥርበት መንገድ ሳይቀር እንዲፈጥር ካደረገው ሰዎች ኢየሱስን ከሌሎች ሰዎች ሁሉ ነቢያትን ጨምሮ በከፍተኛ ሁኔታ የተለየ ነው ብለው ስላሰቡ ልትወቅሷቸው ትችላላችሁን? ነገሩ ያለው በአላህ ላይ ነው አይደል? አላህ ስለ ኢየሱስ ሞት፣ ትንሣኤ እና አምላክነት ሰዎችን አሳምኗል። ስለዚህ ይህ የሚገርም ነገር ነው። There are also some weird, just to be fair, there are also weird implications of certain Islamic claims. So I'll give an example. እንዲሁም አንዳንድ እንግዳ ነገሮች አሉ። ፍትሐዊ ለመሆን ያህል አንዳንድ የእስልምና ቤቱታዎች እንግዳ እንድምታዎች አሏቸው። ምሳሌ ልስጥ። ይህ ሳሂህ ሙስሊም 2749 ነው። አቡ ሁረይራ የአላህ መልእክተኛ እንዲህ ማለታቸውን አስተላልፈዋል። ነፍሴ በእጁ በሆነችው አምላክ እምላለሁ ኃጢአት ባትሰሩ ኖሮ አላህ ከህልውና ባጠፋችሁ ነበር። በእናንተም ምትክ ኃጢአት የሚሰሩና ከአላህ ምሕረትን የሚጠይቁ ሰዎችን ባመጣ ነበር፣ እርሱም ይምራቸው ነበር። ይህንን ታውቃላችሁ? አላህ ኃጢአት ካልሰራችሁ አጠፋችኋለሁ ይላል። እኔ ይቅር እንድላችሁና መሐሪ እንድሆን ኃጢአት እንድትሰሩ እፈልጋለሁ። እንግዲህ ይህ የሚገርም ነው። እንደ አላህ አባባል ኃጢአት ባንሳሳት ኖሮ እርሱ ከህልውና ያጠፋን ነበር። አሁን እንደ ቁርአን አባባል የሰው ልጆች ኃጢአት እንዲሰሩ የፈተነው ማን ነው? ሰይጣን ነው። እንደ ቁርአን አባባል
ሰይጣን የሰው ልጆችን ኃጢአት እንዲሰሩ ፈተናቸው። ስለዚህ ኃጢአት ባንሰራ ኖሮ አላህ ጠራርጎ ያጠፋን ነበር። ሰይጣን አላህ እንድንሰራ ፈተነን። ስለዚህ አላህ ከህልውና አላጠፋንም። ስለዚህ ላዩን ያለውን ትታችሁ ጠለቅ ብላችሁ ቆፍሩ። እንደ እስልምና ከሆነ አዳኛችን ማን ነው? ሰይጣን አዳኛችን ነው። እንግዲህ አላህ ሰዎች ኃጢአትን እንዲሰሩ ከፈለገ እና ሰዎች ኃጢአት ሳይሰሩ ሲቀሩ በጣም ከመናደዱ የተነሳ ከህልውና የሚያጠፋቸው ከሆነ የአላህ የመጨረሻ ጠላት የሚሆነው ማን ነው? ኃጢአት ለመስራት እምቢ የሚለውና እኛን ከኃጢአት ለመጠበቅ የሚሞክረው ነው። ስለዚህ ኢየሱስ ላዩን ያለውን ትታችሁ ጠለቅ ብላችሁ ብትቆፍሩ የኢየሱስ የመጨረሻ ጠላት ሆኖ የሚገኘው አላህ ነው። ይህ አይገርምም? አጋንንታዊ ይመስላል አይደል? እኔም እንደዚያው ይመስለኛል። እሺ፣ ነገር ግን እንደዚያ ያሉ ትንታኔዎች የጎን ጉዳዮች አሉባቸው። ወደ እነዚያ ብዙ መግባት አልፈልግም። ነገር ግን ሙስሊሞች ኢየሱስን እንደሚያከብሩ ሲያስቡ፣ በተለይም ከእኛ የበለጠ እንደሚያከብሩት ሲያስቡ ወደ ዋናው ጉዳይ መግባት እፈልጋለሁ። ይህ ከቁርአን 33 አንቀጽ 53 የተወሰደ ነው። ታሪካዊ ዳራው መሐመድ ሰዎችን ለራት ይጋብዝ ነበር። ከዚያም እርሱ ሌላ ነገር ለማድረግ ሲሞክር እነርሱ በጥያቄ ያስቸግሩት ነበር። እናም በመጨረሻ አላህ ምላሽ ሰጠ። በሱራ 33 አንቀጽ 33 እነዚህ ሁሉ ሰዎች በመሐመድ ቤት ተሰብስበው ነበር። እርሱ አልወደደውም። አላህ ምን አለ? አላህ ተናደደ። እንዲህ ይላል፣ እናንተ ያመናችሁ ወይ ወደ ነብዩ ቤቶች ለመግባት ካልተፈቀደላችሁ በስተቀር ወይም የምግቡን መብሰል ሳትጠባበቁ አትግቡ፣ ግን በተጠራችሁ ጊዜ ግቡ። በበላችሁም ጊዜ ወሬን የምታስተጋቡ ሳትሆኑ ተበተኑ። ይህን ማድረጋችሁ ነብዩን የሚያስቸግር ነውና ከእናንተም ውጡ ለማለት ያፍራል። አላህ ግን ከእውነት አያፍርም። Now, who's delivering this revelation? Muhammad. Just imagine, people, you're coming over his house and pestering with questions, and he says, I have a revelation. Muhammad's too shy to tell you that you should stop annoying Muhammad, but Allah's not shy, and he says, quit hanging out at Muhammad's house so much because it's annoying him. አሁን ይህን ራእይ የሚያስተላልፈው ማን ነው? መሐመድ። እስቲ ያስቡ ሰዎች ወደ ቤቱ እየመጣችሁ በጥያቄዎች ስታስቸግሩት እርሱም ራእይ አለኝ ይላል። መሐመድን ማስቸገር ማቆም አለባችሁ ለማለት መሐመድ በጣም ያፍራል። ነገር ግን አላህ አያፍርም። እናም በመሐመድ ቤት ብዙ ማሳለፋችሁን አቁሙ፣ ምክንያቱም እያበሳጨው ነው ይላችኋል። ይህ በጣም አጠራጣሪ ይመስላል። ይህ አንድ ጊዜ ብቻ ቢሆን ኖሮ አንድ ነገር ነበር። ነገር ግን ይህ በተደጋጋሚ ይከሰታል። በዚሁ ምዕራፍ ውስጥ አላህ ለሙሐመድ የጉዲፈቻ ልጁን ሚስት ወስዶ እንዲያገባት ይነግረዋል። ይህ ለአላህ በጣም አስፈላጊ ነው። በዚሁ ምዕራፍ ሱራ 33 አንቀጽ 50 መሐመድ ከአራቱ ሚስቶቹ ገደብ በላይ ይፈልጋል። ስለዚህ አላህ አዎ ከፈለግከው ታገኛለህ ይለዋል። ሱራ 66 ከቁጥር 1 እስከ 2። ታሪካዊ ዳራው ሙሐመድ በሚስቱ በሐፍሳ አልጋ ላይ ከባሪያ ሴት ልጅ ጋር ወሲብ ሲፈጽም ይያዛል። በእስልምና ከባሪያ ሴት ልጆቹ ጋር ወሲብ መፈጸም ይፈቀድለታል። ነገር ግን ሚስቶቹ ያ በአልጋቸው ላይ እንዲሆን አይፈልጉም። ከሚስቶቹ አንዷ ቀድማ ወደ ቤት መጣች እና በጣም ይከራከሩትና ያስቸግሩት ጀመር። እርሱም እሺ በአላህ እምላለሁ ከዚህች ልጅ ጋር እንደገና ወሲብ አልፈጽምም አለ። እናም የሱራ 66 መክፈቻ ጥቅሶችን ማንበብ ትችላላችሁ። አላህም ሄይ ያንን የማልከውን መሐላን አፍርስ ይለዋል። እነዚህ በጣም አመቺ ይመስላሉ። ሌሎች ሰዎችም አስተውለውታል። በሳሂህ አልቡኻሪ 4788 አይሻ ጌታ ፍላጎቶችንና ምኞቶችን ለማሟላት ይፈጥናል ትላለች። በትክክል መሐመድ የፈለገውን ማንኛውንም ነገር አላህ ዝም ብሎ አዎ ይህን ማድረግ አለብህ፣ ሁላችሁም ይህንን ለመሐመድ ማድረግ አለባችሁ ይላል። Sounds like Muhammad basically turned Allah into his sock puppet. መሐመድ አላህን እንደ አሻንጉሊት እየተጠቀመበት ይመስላል። እዚህ ክፋት ለመናገር እየሞከርኩ አይደለም፣ ግን የሚመስለው እንደዚያ ነው። ከተሳሳትኩ ልታርመኝ ትችላለህ። ግን በመሰረቱ የሚፈልገውን ማንኛውንም ነገር እንዲሰጠው አላህን ወደ አሻንጉሊትነት ቀይሩታል። ሄይ ሁላችሁም አላህ የሚለውን ሁሉ እንድታደርጉና በሁሉም ነገሮች እንድትታዘዙኝ ይፈልጋል። ያ የቁርአን ሱራ 4 አንቀጽ 65 ነው። ለአላህ መገዛት የምትችሉበት ብቸኛው መንገድ ለመሐመድ በመገዛት ነው። እናም ራእዮቹን የሚቀበለው መሐመድ ነው። ስለዚህ ይህ በጣም አጠራጣሪ ነው ማለት አለብኝ። ግን ምን እንደሆነ ገምቱ። መሐመድ ይህን የሚያደርገው በአላህ ላይ ብቻ አይደለም፣ በሁሉም ሰው ላይ ነው። በታሪክ በነበሩት ሁሉም ነቢያት ላይ አይደል? ታዲያ ሙሴ ምን ይላል? በቁርአን መሰረት መሐመድን የሚያረጋግጠውን ሁሉ ይላል። አብርሃም ምን ይላል? መሐመድን የሚያረጋግጠውን ብቻ። በቁርአን ውስጥ ያሉ ሁሉም ሰዎች ምን ይላሉ? ኢየሱስ ምን ይላል? ኢየሱስ የመሐመድን መምጣት ትንቢት ይናገራል። እናም ገና ሕፃን እያለም እስላማዊ ቴዎሎጂን ይሰብካል። በነገራችን ላይ ነገሩ በጣም የማይረባ እየሆነ ይሄዳል። ምክንያቱም በቁርአን መሰረት ታላቁ እስክንድር እንኳን አማኝ ሙስሊም ነው። ታላቁ እስክንድር እጅግ ጣዖት አምላኪ የነበረ ሰው ነው። በቁርአን ውስጥ ግን አማኝ ሙስሊም ነው። ስለዚህ ግልጽ ነው፣ መሐመድ ሁሉንም ነገር እንደገና እየጻፈ እንደሆነ ግልጽ ነው። እርሱ እየተናገረ ነው። ነገር ግን ሁሉም ነገር በእርሱ ዙሪያ እንዲሽከረከር ለማድረግ ሁሉንም ነገር እንደገና እየጻፈ ነው። ሁሉንም ሰው እንደ አሻንጉሊት እየተጠቀመ ነው። ልጠይቅ፣ ሁሉም ሰው ከእርሱ ጋር እንዲስማማና የእርሱን ቴዎሎጂ እንዲያራምድ እያደረገ ወደሆነ ሰው መሄድ
ለኢየሱስ ክብር መስጠት ነው? ያ ሰው የኢየሱስን ዋና አቤቱታዎች ሲቃረን እንኳን ስለ ኢየሱስ ለመማር ወደዚያ ሰው መሄድ አክብሮት ነው? እኔ ያንን እጅግ በጣም አክብሮት የጎደለው አድርጌ ቆጥረዋለሁ። ስለ አንተ ማወቅ ከፈለኩ ስለ አንተ መረጃ ለማግኘት ሁሉ ጊዜ ስለ ሰዎች ወደሚዋሽ ሰው አልሄድም። ስለዚህ እጅግ በጣም አክብሮት የጎደለው ነው። እናም ይህ በእስልምና እምብርት ላይ ያለ ጉዳይ ነው። ሙስሊሞች ስለ ኢየሱስ ለመማር የት ይሄዳሉ? ወደ መሐመድ። ሙስሊሞች ስለ አብርሃም ወይም ስለ አላህ ወይም ስለ ማንኛውም ሰው ለመማር የት ይሄዳሉ? ወደ መሐመድ ይሄዳሉ። በጣም አክብሮት የጎደለው ነው። የዳንኤል መከራከሪያ ኢየሱስን የሚጠሉትንና የሚረግሙትን መውደድ ለኢየሱስ ክብር መስጠት ነውን? ዳንኤል ኢየሱስን የሚጠሉትንና የሚረግሙትን መውደድ ለኢየሱስ ክብር መስጠት ነውን? ይላል። እስቲ በክፍሉ ውስጥ ያሉትን ክርስቲያኖች በሙሉ በአንድነት ልጠይቅ። ኢየሱስን የሚጠሉትንና የሚረግሙትን መውደድ ለኢየሱስ ክብር መስጠት ነውን? Let me ask all the Christians in the room together. Is it respectful to Jesus to love those who hate and curse Jesus? Thank you very much. ሕዝቡ ሁሉ አዎ ይላል። በጣም አመሰግናለሁ። እናም ዳንኤል እነርሱ ከአንተ በተሻለ ሁኔታ የኢየሱስን አስተምህሮ ያውቃሉ እላለሁ። We will move into Daniel's. ወደ ዳንኤል የመጀመሪያ ምላሽ እንሸጋገራለን። ይህም 12 ደቂቃ አለው። ሰዓቱ ተዘጋጅቷል። ዳንኤል ለመጀመሪያ ምላሽ መድረኩ ያንተ ነው። እንደዚህ ረዣዥምና ትልልቅ ጠቃሚ ቪዲዮዎች በትርጉም እንዲቀርቡ የምትፈልጉ አገልግሎቱን በገንዘባችሁ እንድትደግፉ በትህትና እንጠይቃለን። በ50 ብር ወርሃዊ መዋጮ ተመዝግባችሁ አገልግሎቱን መደገፍ ትችላላችሁ። ከኢትዮጵያ ውጭ ያላችሁ ደግሞ ይህንን የባንክ አካውንት መጠቀም ትችላላችሁ። ስለምታደርጉት ተሳትፎ ከልብ እናመሰግናለን። የተጠቀማችሁበት አስተያየታችሁን ብትጽፉ ለእኛም ማበረታቻ ይሆነናል። ላይክ ማድረጋችሁም እንዳይረሳ። Okay, so I think David is still stuck in the previous debate. He somehow thinks that the Islamic dilemma has been vindicated, so all of your arguments were predicated on the Islamic dilemma being correct. እሺ እኔ እንደማስበው ዴቪድ አሁንም ባለፈው ክርክር ውስጥ የቀረ ይመስላል። በሆነ መንገድ እስላማዊ አጣብቂኝ እንደተረጋገጠ ያስባል። ስለዚህ ሁሉም መከራከሪያዎች የተመሰረቱት እስላማዊ አጣብቂኝ ትክክል ነው በሚል እሳቤ ላይ ነበር። ነገር ግን እስላማዊ አጣብቂኝን ባለፈው ክርክር ቀብረነዋል። ስለዚህ በእርግጥ አዲስ መከራከሪያ ማቅረብ አለብህ። ከእስልምና በኩል በኢየሱስ ላይ የሚሰነዘር ተጨባጭ የሆነ ክብር ማጣት የሚያሳይ ምንም ነገር አላቀረብክም። እንዲሁ ነቢዩን ስለመጎብኘት ሰይጣን ኃጢአትን እንድትሰሩ እያደረገ እንደሆነ ግን ደግሞ በእውነቱ አላህ ነው ስለሚለው ዝም ብሎ የተንዛዛ ንግግር አደረገ። እናም ብዙ የቁርአን ጥቅሶችን በአስቂኝ ድምፅ አነበብክ። ያም እንደ መከራከሪያ ሊቆጠር ነበር፣ ግን ብዙም አሳማኝ አይደለም። ደግሞ ልብ በሉ ኢየሱስ ስለ ስቅለቱ አላስተማርም ትላለህ። ኢንጂል ስለ ስቅለቱ አያስተምርም። ባለፈው ክርክር እንደተወያየ ነው ቁርአን የሚያረጋግጠው ኢንጂል ወይም ወንጌል ከአዲስ ኪዳን ጋር አንድ አይነት አይደለም። ስለዚህ ያንን ግልጽ እናድርግ። ኢየሱስ ለምን ልዩ ሆነ? ለምን እስልምና ኢየሱስ ከድንግል ተወለደ፣ በአንቀልባ ሆኖ ተናገረ፣ መሲህ ነው፣ የክርስቶስን ተቃዋሚ ለማሸነፍና በምድር ላይ የእግዚአብሔርን መንግስት ለመመስረት ይመለሳል በማለት በእሱ ላይ ይህን ያህል ትኩረት ይሰጣል ብለህ ጠየቅህ። አላህ ለምን ኢየሱስን ይህን ያህል ልዩ አደረገው? ይህ ለሙስሊሞች እንደ ትልቅ አጣብቂኝ ተደርጎ ቀርቧል። እንግዲህ ለምን እንደሆነ ገምቱ። አዳም ልዩ ነው። አዳም የመጀመሪያው ሰው ነበር። ወላጆች አልነበሩትም። አዳም ልዩ ነው። አብርሃም ልዩ ነው። የህዝቦች ሁሉ አባት ነው። ሙሴ ልዩ ነው። ባህሩን ከፍሏል። ዳዊት ልዩ ነው። ሰለሞን ልዩ ነው። ቁርአን ከእንስሳት ጋር መነጋገርና ነፋስን ማዘዝ እንደሚችል ይገልጻል። ኢየሱስም ልዩ ነው። ስለዚህ እግዚአብሔር እነዚህን ሁሉ ነቢያት በራሳቸው ልዩ መንገድ ልዩ አድርጓቸዋል። ኢየሱስም በእርግጠኝነት እንደ መሲሁ ልዩ ነው። ሙስሊሞችም ያንን ያረጋግጣሉ፣ በዚያም ያምናሉ። እንዲሁም የክርስቶስን ተቃዋሚ ለማሸነፍና ለመግደል ከሰማይ እንደሚመጣ በእውነት እናምናለን። You said Alexander the Great is in the Quran? Did I hear that right? ታላቁ እስክንድር በቁርአን ውስጥ አለ አልከኝ። በትክክል ሰማው? ምን አይነት ቁርአን እያነበብክ እንደሆነ አላውቅም ዴቪድ። ይህ እንደገና ለቁርአን ያለህ አቀራረብ ምልክት ወይም ማሳያ ይመስለኛል። ዙልቀርነይን ነው በቁርአን ውስጥ የተጠቀሰው። ዙልቀርነይንም እርሱ እስክንድር ሊሆን ይችላል ብለው የሚገምቱ አሉ። ያ ግን የብዙዎች አስተያየት እንኳን አይደለም። ይህ በሱራ አልካፍ ውስጥ ስለተጠቀሰው ታሪካዊ ሰው ማንነት የተጠቀሰ ግምታዊ ሀሳብ እንጂ ትክክለኛ ትርጉም ወይም ስምምነት አይደለም። ዙልቀርነይን ይህ ግምት ብቻ ነው እንጂ ቴዎሎጂካዊ አቋም አይደለም። አንተ ግን ያንን ተፍሲር ወስደህ ታነበዋለህ። ከዚያም እስክንድር በቁርአን ውስጥ አለ ብለው ያስባሉ፣ እስክንድር ሙስሊም ነው ይላሉ ትላለህ። አይ እርሱ ጣዖት አምላኪ ነበር፣ እስልምና ውድቅ ተደርጓል፣ ቁርአን ውድቅ ተደርጓል ትላለህ። ይህ የሚያስቅ ነው። ይህ ከክርስቲያን ተከታዮችህ ከአምላክ የለሾች ወይም ከሂንዱዎች ውጪ ለማንም አሳማኝ አይደለም። በእነዚህ ቀናት ምን አይነት ሰዎች እንደሚከተሉ አላውቅም። ብዙ አይሁዶች ይመስሉኛል። ነገር ግን ቁርአንን በእውነት ለሚያውቅ ለማንም አሳማኝ አይደለም። ተፍሲር ምን እንደሆነ፣ የቁርአን ትርጓሜ ምን እንደሆነ በእውነት ለሚያውቅ ሰው
አሳማኝ አይደለም። ከዚያም እንደገና የመጨረሻው ክብር ማጣት ኢየሱስ የሚለውን ለመስማት ወደ ኢየሱስ አለመሄድ ነው። የመጨረሻው ክብር ማጣት ያ ነው፣ ወደ መሐመድ መሄድ ነው፣ በኢየሱስ ፋንታ ወደ ቁርአን መሄድ ነው ትላለህ። ይህ የመጨረሻው የክብር ማጣት መገለጫ ነው ማለት ነው። በእውነት ይህ ነው መከራከሪያ? እባክህ ዴቪድ፣ ለእነዚህ ክርክሮች በደንብ በመዘጋጀት ልታከብረን ትችላለህ? ምክንያቱም እኛ ሙስሊሞች ነን። በግልጽ እንደሚታወቀው እና ቁርአን እንደሚለው የአይሁዶችና የክርስቲያኖች ጽሑፍ ተበላሽቷል። ምዕራፍ 2 ቁጥር 79ን አንብበናል። እነዚያ ጽሑፎች በግልጽ በጽሑፍ ደረጃ ተበላሽተዋል። ስለዚህ እርግጥ ነው ወደ እነዚያ የተበላሹት ጽሑፎች አንሄድም። እስላማዊ አጣብቂኝን አብራርተናል። እንዲሁም ባለፈው ክርክር እስላማዊ አጣብቂኝን አፍርሰናል። ሰዎች ያንን መመልከት ይችላሉ፣ ምክንያቱም ይህ የተለየ ስርጭት መሆኑን ስለማውቅ ነው። ስለዚህ አሁን ለዴቪድ ጥያቄዎች አሉኝ። ዴቪድ እነዚህን ጥያቄዎች እንደሚመልስ በእውነት ተስፋ አድርጋለሁ። በዚህ ርዕስ ላይ እኔ የሚሄድበትን አቅጣጫ እንዳልጠበቀ ግልጽ ነው። ነገር ግን ከዴቪድ ማወቅ እፈልጋለሁ። አይሁዶች የእግዚአብሔር ምርጥ ሕዝብ ናቸውን? እነዚህ በዚህ ክርክር ውስጥ የሚያስፈልጉ መልሶች ናቸው። ሁላችሁም እንደ ክርስቲያን ያስፈልጋቸዋል። ዴቪድ ያስፈልገዋል። ተከታዮቹም በግልጽ እንዲናገር ይፈልጋሉ። አይሁዶች የእግዚአብሔር ምርጥ ሕዝብ ናቸውን? አይሁዶች ድነዋልን? ሃይማኖተኛ አይሁዶች ብቻ ሳይሆኑ ሴኩላር ወይም ዓለማዊ አይሁዶችም ጭምር ኢየሱስ ክርስቶስን ያፌዙበታል። ይህ ደግሞ የሚታወቅ ነገር ነው። ሳራ ሲልቨርማንን ታውቃታለህ? እሷ አይሁዳዊት ኮሜዲያን ናት። በጣም ታዋቂ አይሁዳዊ ኮሜዲያን። እሷም አዎ እኛ ማለትም አይሁዶች ክርስቶስን ገደል ነው፣ አዎ አደረግ ነው፣ እንደገና ማድረግ ብንችል እናደርገው ነበር ትላለች። እንደገና እናደርገው ነበር ትላለች። እርሷ ሁለተኛ ሃይማኖታዊ አይሁዳዊት አይደለችም። እርሷ ሴኩላር አይሁዳዊት ናት። ይህ አይሁዶች ዘንድ የተለመደ ስሜት ነው። እነዚህ አይሁዶች በነገራችን ላይ ዴቪድ ለእስራኤል የዘር ማጥፋት ድጋፍ ስለሚሰጥ ለእርሱ በጣም ቅርብ የሆኑ ናቸው። So tell me, our people, can you say Jesus is burning in excrement? He is burning in feces in hell. ታዲያ ንገረኝ፣ ሰዎች ኢየሱስ በእዳሪ ውስጥ እየተቃጠለ ነው፣ በሲኦል ውስጥ በሰገራ እየተቃጠለ ነው ማለት ይችላሉን? የምናምነው በዚያ ነው። ምክንያቱም ለሙሴ የተገለጠው ቅዱስ መጽሐፍ የቃል ቶራ የሆነው ታልሙድ ኢየሱስ እንደተሰቀለ ወይም በድንጋይ እንደተወገረ፣ አስክሬኑ እንደተሰቀለ እንዲሁም ለዘላለም በእዳሪ ውስጥ እየተቃጠለ እንደሆነ ስለሚናገር ነው። ይህን የሚናገር ሰው ድኗል? ሊድኑ ይችላሉን? ዴቪድ ይህንን መመለስ አለበት። ምክንያቱም ነገሩ እንዲያ ከሆነ ማንም ሰው ለምን ሃይማኖተኛ መሆን አለበት? ማንም ሰው ለምን ክርስቲያን መሆን አለበት? የአንተ አጠቃላይ ተልእኮ በሰርጥህና ከሁለት አስርተ ዓመታት በላይ ስትሰራው በነበረው ስራ ሁሉ ሙስሊሞችን ከእስልምና ማውጣት ነው። ምክንያቱም ያ ወደ ትክክለኛው አቅጣጫ የሚወስድ እርምጃ ነው ብለህ ታምናለህ። አንተ የምትለው ያንን ነው። እሺ አይሁዶች ወደ ትክክለኛው አቅጣጫ እርምጃ እንዲወስዱስ ለአይሁዶች ለምን ወንጌል አትሰብክም? አይሁዶች ክርስቲያን እንዲሆኑ ወይም የአይሁድ እምነታቸውን እንዲተዉ የሚጠራ ምንም አይነት የትምህርት ቁሳቁስ ለምን የለህም? ይህ ለምን ግልጽ የሆነ ቅራኔ አልሆነም? በእውነት የምትወዳቸው ከሆነ ሁሉም ሰው መለሰ፣ ዋው ሁሉም ሰው አይሁዶችን ይወዳቸዋል ትላለህ። የሚገርም ነው። ሁሉንም ትወዳለህ። እሺ የምትወዳቸው ከሆነ ለምን ወንጌልን አትሰብክላቸው? ቢያንስ የአይሁድ እምነታቸውን እንዲለቁ ለምን አትጠራቸው? ምናልባት ክርስቲያን ላይሆኑ ይችላሉ፣ ግን ምናልባት ለኢየሱስ ክርስቶስ ያላቸውን ያንን መርዛማ ጥላቻ መተው አለባቸው። ስለዚህ ጉዳይ አንዲት ቃል እንኳን አትተነፍስም። በፍጹም አንተ የምታደርገው ወደ እስራኤል መሄድና ራስህን ማቃለል እንዲሁም ከ400,000 በላይ ፍልስጤማውያንን የጨፈጨፈውን የዘር ማጥፋት የፈጸመውን የዘር ማጥፋት አራማጅ ስርዓት መደገፍ ነው። በረሃብ እየሞቱ ነው። ከእነሱ የተረፉት 2 ሚሊዮን ወይም 1.6 ሚሊዮን የሚሆኑት በረሃብ እየተሰቃዩ ነው። ከክርስቲያኖች ምን እናያለን? ክርስቲያኖች እስራኤል ፍልስጤማውያንን በረሃብ እንዳትገድል ሲጠይቁ እናያለን? የለም። እስራኤል ያለ አሜሪካ መንግስት ድጋፍ እነዚያን ፍልስጤማውያን በረሃብ ልትገድል ትችላለች? እስራኤል ያለ አሜሪካ መንግስት ድጋፍ እነዚያን ፍልስጤማውያን በረሃብ ልትገድል አትችልም። በአሜሪካ ውስጥ ለእስራኤል የድጋፍ መሰረት የሆነው ማን ነው? የሪፐብሊካን ክርስቲያኖች ናቸው። የሪፐብሊካን ክርስቲያን ወግ አጥባቂዎች። የዘር ማጥፋቱ እየተፈጸመ ያለው በእነሱ ድጋፍ ነው። ስለዚህ ሁሉንም እንደምትወድ ትናገራለህ። አይሁዶችን በጣም ትወዳለህ። እነዚህን ፍልስጤማውያን ስለመውደድስ? እዚህ በረሃብ እየሞቱ ያሉትን እነዚህን ህፃናት ስለመውደድስ? ዴቪድ እዚህ አለ። ለዚህ ነው እጁንም አልጨብጠው። በረሃብ በሚሞቱ ህፃናት ላይ ቀልድ ይቀልዳል። ያ ክርስቶስን የሚመስል ነውን? ለክርስቶስ ያለ ክብር ያ ነውን? እባክህ ንገረኝ። ይህ ክርስቶስን ይመስላል? ይህ ከዴቪድ የሚታይ አጸያፊ ባህሪ ነው። ለራሱ ክብር የለውም፣ ይቅርና ለኢየሱስ ቢያንስ አፉን እንኳን መዝጋት አይችልም። እሺ ስለ ፍልስጤም፣ ጋዛ ዝም ብለህ አፍን ዝጋ። በረሃብ ስለሚሞቱ ህፃናት ቀልድ መስራትን አቁም። ለምን በጣም ወፈሩ እያልክ አትቀልድ። ይህ ሞኝነት ነው። ይህ አጸያፊ ነው። ይህ ለሃይማኖትህ ነውር ነው። ብዙ ክርስቲያኖች በዚህ እንደማይስማሙ አውቃለሁ።
በንጹሃን ሰዎች ላይ የዘር ማጥፋት እንዲስፋፋ ገንዘብ በሚከፈላቸው የእስራኤል ወኪል የሆኑ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች አይስማሙም። Christians, by the way, are included in Palestine. Did everyone see the news about the IDF shooting a tank munition against the church? በነገራችን ላይ ክርስቲያኖችን በፍልስጤም ውስጥ አሉ። የእስራኤል መከላከያ ሰራዊት በቤተ ክርስቲያን ላይ በጋዛ የነበረችውን የመጨረሻዋን ቤተ ክርስቲያን በታንክ ጥይት መምታቱንና መውደሙን እንዲሁም 3 ክርስቲያን ሕፃናት መገደላቸውን ሁሉም ሰው በዜና አይቷል። ሁሉንም እወዳለሁ ብለህ ትሞግታለህ አይደል? የፍልስጤም ክርስቲያኖችን አትወዳቸው። ስለ ሙስሊሞቹ እርሳቸው፣ እነርሱ አሸባሪዎች ናቸው። ሁሉም ሐማስ ናቸው። በእስራኤል መከላከያ ሰራዊት የተገደሉት ክርስቲያን ሕፃናት የት ሄዱ? እነርሱም ሐማስ ናቸው። እነርሱም አሸባሪዎች ናቸው። ዴቪድ እባክህ እነዚህን የሚያቃጥሉ ጥያቄዎች መልስልን። ንገረኝ፣ እነዚህ አይሁዶች ክርስቶስን እየጠሉ ይድናሉን? በዓለም ላይ ኢየሱስ ክርስቶስን የሚጠላ አንድ ሃይማኖት ብቻ አለ። ሂንዱይዝም አይደለም፣ ቡዲይዝም አይደለም፣ ሲኪይዝም አይደለም፣ ራስታፋሪያኒዝም አይደለም። ከአይሁዲነት በስተቀር በምድር ላይ ኢየሱስ ክርስቶስን የሚጠላ ሃይማኖት የለም። እናም እናንተ ክርስቲያኖች በጣም የምትወዱት አብዝታችሁ የምትጸልዩለት እና እጅግ ክርስቲያናዊ ያልሆነን የዘር ማጥፋት ድርጊት ሲፈጽሙ እንኳን የምትደግፉት ያንን ብቸኛ ሃይማኖት ነው። ይህ በጣም እንግዳና ሊብራራ የማይችል ነገር ነው። ይህ ለኢየሱስ ክርስቶስ መልእክት የመጨረሻው የክብር ማጣት መገለጫ ነው። በእናንተ መጽሐፍ ውስጥ የምታነቡት መልእክት እንኳን እኔ ተበላሽቷል ብዬ የማምነው ያ መጽሐፍ እንኳን መከራ ከሚቀበሉ ሰዎች ፊታችሁን እንዳታዞሩ ይነግራቸዋል። በድህነት መከራ ከሚቀበሉ ሰዎች ማን ነው ድሃው? ተጎጂው ማን ነው? በመካከለኛው ምስራቅ በድህነት መከራ የሚቀበሉት እነማን ናቸው? ፍልስጤማውያን አይደሉምን? ወይስ በረጃጅም ሕንፃዎቻቸው እየኖሩ ወደ ባህር ዳርቻ እየሄዱ በስሜታዊነትና በብልግና ሕይወታቸው የሚደሰቱት እስራኤላውያን ናቸው? ክርስቶስ ሊረዳቸው ይፈልግ የነበረው፣ ክርስቶስ ድጋፍ እንዲደረግላቸው ይፈልግ የነበረው በእውነት መከራ የሚቀበሉ ሰዎች እነማን ናቸው? ንገረኝ፣ ታማኝ ሁን። ሁሉንም እንደምትወድ ተናግረሃል። የምህረትና የሰላም ሃይማኖት እንዳለ ትናገራለህ። ሆኖም እስካሁን ካየናቸው ሁሉ የከፋውን የዘር ማጥፋት እየፈጸመ ያለውን የዘር ማጥፋት አራማጅ የእስራኤል ስርዓት ትደግፋለህ። በማህበራዊ ሚዲያ በ4K ጥራት እናየዋለን። መካድ አይቻልም። እናም እዚህ ዴቪድ አለላችሁ። ሙሉ ወጪያቸው ተሸፍኖ ወደ እስራኤል በመሄድ ለዚያ አጸያፊ የዘር ማጥፋት አራማጅ ስርዓት ያሽቃብጣሉ። መላው አሜሪካውያንና መላው ዓለም በጣም ተጸይፏል። እስራኤልን ማዕቀብ እየጣሉባት ነው። እስራኤልን እያወገዙ ነው። ብዙዎቹ ክርስቲያኖች እንኳን አይደሉም። ብዙዎቹ አምላክ የለሾች ናቸው። አንዳንዶቹ የተወሰኑ አይሁዶች እንኳን እስራኤልን እያወገዙ ነው። ነገር ግን እስራኤልን የሚከላከሉት እንደ ዴቪድ አይነት የአሜሪካ ክርስቲያኖች ናቸው። ይህ በኢየሱስ ክርስቶስ ላይ የተሰነዘረ ስም ማጥፋት ነው። እናንተ ሁላችሁም በምትመሰክሩለት ክርስትናና በአዲስ ኪዳን ላይ እንኳን የተሰነዘረ ስም ማጥፋት ነው። ስለዚህ ይህንን ልንታገሰው አንችልም። ዴቪድ ብዙ ማውራት ያለብህ ነገር አለ። ለዚህ ነው ይህንን ክርክር በእነዚህ ርዕሰ ጉዳዮች ላይ እንዲሆን የፈለግኩት። ይህ ስለ ሐዲስ በማውራት ወይም የዚህ ጥቅስ ወይም የዚያ ጥቅስ ትክክለኛ ትርጉም ምንድን ነው ወደሚለው በመሄድ አቅጣጫ ለማስቀየር ትሞክር ይሆናል። እኔ ግን ግልጽ ሆኖ ስለሚታየው ግን የማይወራው አብይ ጉዳይ እንድንነጋገር እፈልጋለሁ። ስለ አይሁዶች መዳን ያለህ አቋም ምንድን ነው? ኢየሱስ ክርስቶስን ስለሚሳደቡት፣ በኢየሱስ ክርስቶስ መልእክት ላይ ግፍ ስለሚፈጽሙት ሰዎች መዳን ያለህ አቋም ምንድን ነው? እባክህ በምላሽ ይህንን አስረዳን። አመሰግናለሁ። David's 12-minute rebuttal as well. ወደ ዴቪድ የ12 ደቂቃ ምላሽ እንሄዳለን። ዴቪድ ሰዓቱን አስተካክያለሁ። ዝግጁ ስትሆን ጀምር። All right, one more time, all Christians. Is it respectful to Jesus to love those who hate and curse Jesus? Yes. Yes. Do you love Jews? Yes. Do you love Muslims? Yes. I have to go ahead and say, Daniel, just to clarify, the worst ISIS mass murdering jihadi on the planet, until his dying breath, I hope it's best for him. I hope he repents and turns away from what he's done and seeks forgiveness from the Lord Jesus Christ. So, I love them too. እሺ አንድ ጊዜ እንደገና ክርስቲያኖች በሙሉ ኢየሱስን የሚጠሉትንና የሚረግሙትን መውደድ ለኢየሱስ ክብር መስጠት ነውን? አዎ። አይሁዶችን ትወዳላችሁን? አዎ። ሙስሊሞችን ትወዳላችሁን? አዎ። ዳንኤል አንድ ነገር ግልጽ ላድርግልህ። በፕላኔቷ ላይ ያለውን አስከፊውን የአይኤስአይኤስ ጅምላ ጨፍጫፊ ጂሃዲስት እንኳን እስከ መጨረሻ እስትንፋሱ ድረስ ሊወደው ይገባል። የሚሻለውን ተስፋ አድርጋለሁ። ንስሐ እንዲገባ፣ ካደረገው ነገር እንዲመለስና ከጌታ ኢየሱስ ክርስቶስ ምሕረትን እንዲጠይቅ ተስፋ አድርጋለሁ። እኔ እነሱንም ወዳቸዋለሁ። አሁን ዳንኤል በሚገርም ሁኔታ ኢየሱስን በይበልጥ የሚያከብረው የትኛው ሃይማኖት ነው በሚለው በዚህ ክርክር ላይ በአይሁዶች ርዕስ ላይ የተለያዩ ክርስቲያኖችን ይጠቅሳል። ከባለፈው ክርክር ጋር ያለውን ተመሳሳይነት ልብ በሉ። እኔ አላህ ስለሚያስተምረው አላህን፣ ቁርአን ስለሚያስተምረው ደግሞ መሐመድን እጠቅስ ነበር። ዳንኤል ግን ከአላህና ከመሐመድ በቀር ሁሉንም ሰው ይጠቅስ ነበር። ስለ መጽሐፍ ቅዱስ ወደሚደረግ ክርክር ስንመጣ ደግሞ ማንን ነው የሚጠቅሰው? የተለያዩ በዘፈቀደ የተመረጡ ሰዎችንና የመሳሰሉትን። እናንተ ክርስቲያኖች ይህንን ታውቃላችሁ።
ነገር ግን እዚያ ጋር አንድ የሚገርም ተመሳሳይነት አለ። እስልምናን ማን ይገልጸዋል? ወደ እነርሱ ወይም ወደ ምንጮቹ ይሄዳለሁ። ክርስትናን ማን ይገልጸዋል? ወደ እነርሱ ይሄዳለሁ። እስቲ አንዳንድ ምንባቦችን እንመልከት። ኢየሱስ በማቴዎስ 5 እንዲህ አለ፣ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። ስለዚህ ዳንኤል እዚህ ኢየሱስን ካልታዘዝን አክብሮት እያሳየን አይደለም እላለሁ። እናም ኢየሱስን የምትወድ ከሆነ አክብሮት እያሳየ አይደለም። ኢየሱስ የተናገረውን በእውነት የምናከብር ከሆነ ግን ያንን አክብሮት እለዋለሁ። ዮሐንስ ወንጌል ምዕራፍ 18 ቁጥር 36 ኢየሱስም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ ዓለም አይደለችም አለው። እኛ ወጥተን ከእኛ ጋር የማይስማሙትን ሰዎች ባሪያ ልናደርግ ይገባናል? ኢየሱስ መንግስቴ ከዚህ ዓለም አይደለችም ይላል። እንደ እስልምና ምድራዊ መንግስት አይደለችም። እናም ኢየሱስ በቀሪው የአዲስ ኪዳን ክፍል በአይሁድ ተከታዮቹ ላይ ያሳደረውን ተጽዕኖ ማየት ትችላላችሁ። ሮሜ ምዕራፍ 12 ቁጥር 17 ለማንም ስለ ክፉ ፋንታ ክፉ አትመልሱ። ምዕራፍ 12 ቁጥር 18 ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኖሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። በፍቅር የምታደርጉትን ሁሉ አድርጉ። በሰው ልማድ ምንም እንኳን የምንመላለስ ብንሆንም እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። በፍቅር ተመላለሱ። ጌታም እርስ በርሳችሁ ለሁሉም የምታደርጉትን ፍቅር ያብዛላችሁ ይጨምርላችሁ። ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁል ጊዜ እርስ በርሳችሁ ለሁሉም መልካሙን ፈልጉ። እንግዲህ እግዚአብሔርን በመምሰልና በክብር ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። So, we are supposed to love Jews, we're supposed to love Muslims, we're supposed to love even people who hate and despise Jesus. Now, ስለዚህ እኛ አይሁዶችን መውደድ አለብን፣ ሙስሊሞችን መውደድ አለብን። ኢየሱስን የሚጠሉትንና የሚንቁትን ሰዎች እንኳን ሳይቀር መውደድ አለብን። አሁን በዚህ ጉዳይ ላይ ዳንኤል አይሁዶች ቁጭ ብለው ኢየሱስን እጠላለሁ፣ በዕዳሪ ባህር ውስጥ እየተቃጠለ ነው እያሉ የሚያስቡበት ምናባዊ ዓለም ውስጥ የሚኖር ይመስላል። አይሁዶች በእውነታው እዚህ በእውነተኛው ዓለም እንጂ በዳንኤል አእምሮ ውስጥ አይደሉም። የተለያዩ እምነቶች አሏቸው። ሰፊ የሆነ ክልል አለ። በአንዱ ጫፍ ኢየሱስን በእውነት የሚጠሉና በክርስቲያኖች ላይ የሚተፉ አይሁዶች አሉ እና የመሳሰሉት። በሌላኛው ጫፍ ደግሞ ኢየሱስን የሚከተሉና የሚያመልኩ መሲሐዊ አይሁዶች አሉ። ስለዚህ ያ አለ። ጽንፈኞቹ አሉ። ከዚያም በመካከላቸው የተለያዩ አመለካከቶች አሉ። እንደውም እስራኤል በነበርኩበት ጊዜ ከአንድ አይሁዳዊ ሰው ጋር ሳወራ ነበር። እናም እንዲህ አለኝ፣ የኢየሱስ መንገድ አሸንፏል እኮ። እኔም ምን አልኩት። እርሱም አዎ የኢየሱስ መንገድ አሸንፏል። እኔም ስለምን እያወራ ነው አልኩት። እርሱም እንዲህ አለ፣ አዎ ኢየሱስ ግብዝነትን ለማውገዝና የመሳሰሉትን ለማድረግ መጣ። ታውቃለህ፣ ሃይማኖታዊ ጽንፈኝነትን አጋለጠ። እናም ሰዎች በእያንዳንዱ ትንሽ ዝርዝር ጉዳይ ላይ መጨነቃቸውን እንዲያቆሙ ነገራቸው። ያ መንገድ አሸንፏል። በአይሁድ እምነት ውስጥ እንኳን ሳይቀር አለ። so he viewed Jesus as a kind of religious reformer against extremism. By the way, it seems the most common view among Jews, especially in Israel, is they don't even think about him. ስለዚህ እርሱ ኢየሱስን ጽንፈኝነትን የተቃወመ እንደ አንድ አይነት ሃይማኖታዊ ተሐድሶ አራማጅ አድርጎ ተመለከተው። በነገራችን ላይ በአይሁዶች ዘንድ በተለይም በእስራኤል በጣም የተለመደው አመለካከት ስለ እርሱ ጨርሶ አለማሰባቸው ይመስላል። በሌላ አነጋገር ፍላጎት የላቸውም። ልክ እንደ እኔና እንደ መሐመድን እንደማልወደው አይነት አይደለም። ይልቁንም እንደ እኔ እና እንደ ቡድሃ ነው። ስለ ቡድሃ ብዙም አላስብም አይደል? ያ በአይሁዶች ዘንድ በጣም የተለመደው አመለካከት ይመስላል። በነገራችን ላይ እዚያ ወንጌልን ለ20 ዓመታት ሲሰብክ ከቆየ አንድ መሲሐዊ አይሁድ ጋር አውርቼ ነበር። በጣም የተለመደው ምላሽ ይላል፣ ከአይሁዶች የሚገኘው ምላሽ እርሱን ለመስማት ፍላጎት እንዳላቸው ነው። ምክንያቱም ዋው አንተ አይሁዳዊ ሆነ በኢየሱስ ታምናለህ እያሉ ይገረማሉ። እናም ቁጭ ብለው የሚለውን ይሰማሉ። ስለዚህ አዎ በዚህ ዓለም ውስጥ አንዳንድ በእውነት የተበላሹ ሰዎች አሏችሁ። ነገር ግን ሁሉንም በአንድ ላይ መጨፍለቅ አቆሙ። ይህ እኔ ሙስሊሞች በሙሉ አይስ አሸባሪዎች ናቸው እንደማለት ይሆንብኛል። Want to know the origin of the hostility? Abu Huraira reported Allah's messenger as saying, the last hour would not come until Muslims will fight against the Jews, and the Muslims would kill them until the Jews would hide themselves behind a stone or a tree. የጥላቻውን ምንጭ ለምን እንደማላውቅ አይገባኝም።
አቡ ሁረይራ የአላህ መልእክተኛ እንዲህ ማለታቸውን ዘግበዋል። ሙስሊሞች አይሁዶችን እስኪዋጉ ድረስ የመጨረሻዋ ሰዓት አትመጣም፣ ሙስሊሞችም ይገሏቸዋል። አይሁዳዊ ከድንጋይ ወይም ከዛፍ በስተጀርባ እስኪደበቅ ድረስ ድንጋዩ ወይም ዛፉ አንተ ሙስሊም ወይም የአላህ ባሪያ ከኋላዬ አይሁዳዊ ያለና ግደለው ይላል። ነገር ግን የጋርካድ ዛፍ አይናገርም፣ እርሱ የአይሁዶች ዛፍ ነውና። የጋርካድ ዛፍ አያጋልጥም። Garkad tree doesn't snitch. So you know. So anyway, point here is ስለዚህ ነጥቡ እዚህ ጋር ነው። ዓለምን ቃኝተን ታውቃላችሁ፣ በክርስቶስ ስደት ላይ ማተኮርና ከክርስቲያኖች ስደት በስተጀርባ ባሉት ላይ በርትተን መዝመት አለብን ብንል አንዳንድ ቡድኖች አሉ። አዎ፣ አልፎ አልፎ ክርስቲያኖችን የሚያሳድዱ አይሁዶችን ጨምሮ የተለያዩ ቡድኖች አሉ። ነገር ግን ትልቁ ችግር የት ነው ያለው ብትሉ የት ይመስላችኋል? በፕላኔቷ ላይ ክርስቲያኖችን በብዛት የሚያሳድዱበት ቦታ ናይጄሪያ ነው። የሚያሳድዷቸውም ሙስሊሞች ናቸው። እንዲሁም አገር በአገር መሄድ ትችላላችሁ። ሙስሊሞች ክርስቲያኖችን ያሳድዳሉ። ስለዚህ ሄይ ክርስቲያኖችን የምንወድ ከሆነ እዚህ ማንም መቃወም አለብን ብዬ ብጠይቅ እስልምናን ታገኛላችሁ። ይህ ማለት ሙስሊሞችን ስለምንጠላ አይደለም። ነገር ግን እሺ በብዙ ሺህ የሚቆጠሩ ክርስቲያኖችን የሚገድለው ማን ነው ብላችሁ ስትመለከቱ ከአንድ የተወሰነ ምንጭ የሚመጣ ይመስላል። ስለዚህ ዳንኤል በእስራኤል ላይ መጠነ ወለድ አለ። Daniel, I mean, you suggested to me a debate on which religion respects Jesus most, and your entire opening statement was complaining about Jews. Terrible problems over there. ኢየሱስን በይበልጥ የሚያከብረው የትኛው ሃይማኖት ነው በሚል ርዕስ እንድንከራከር ሐሳብ አቀረብክልኝ። ነገር ግን ሙሉ የመክፈቻ ንግግር ስለ አይሁዶች ማማረር ነበር። እዚያ አስከፊ ችግሮች አሉ። አስከፊ ችግሮች እየተመለከቱ ነው። እኔ ለሁሉም ሰው የሚሻለውን እፈልጋለሁ። ለእስራኤል አይሁዶች የሚሻለውን እፈልጋለሁ። ለፍልስጤማውያን የሚሻለውን እፈልጋለሁ። በዋናነት በሐማስ ላይ ለምን አተኩራለሁ? አሸባሪ ስርዓት እያለ በዚያ አካባቢ በሙሉ ወደ ሰላም የሚወስድ ምንም መንገድ አለ ብዬ አላምንም። ስለዚህ በእርግጠኝነት መደረግ ያለበት ዋናው ነገር ያ ነው ብዬ አምናለሁ። አሸባሪዎችን ዝም ብሎ መደገፍ መቀጠል አይቻልም። እንደዚያ ከሆነ የማያልቅ የደም መፋሰስ ነው የሚኖራችሁ። ስለዚህ እኔ በዓለም ላይ ባለው በዚያ ጉዳይ ላይ ማተኩርን እመርጣለሁ። ያ እንደተጠበቀ ሆኖ በእጃችን የክርክር ርዕስ አለን። የዳንኤልን መከራከሪያ በተመለከተ ሰላማዊ አጣብቂኝ ባለፈው ክርክር ውድቅ ተደርጓል ብሏል። ያንን ፈጽሞ ስላላየው አምልጦኝ መሆን አለበት። ኢንጂል ስለ ኢየሱስ ስቅለት አያስተምርም ይላል። አላህ ስለ መጽሐፎቹ እየተናገረ እንደሆነ ደጋግሞ ይገልጻል። እኛ የትኛው መጽሐፍ አለን? ኢየሱስ መሰቀሉን የማያስተምር የትኛው ኢንጂል አለን? የእስላማዊው አጣብቂኝ ማፍረሻ እንዳመለጠኝ ሁሉ ይህም አምልጦኝ መሆን አለበት። ኢየሱስ ለምን ልዩ ሆነ ለሚለውስ ኢየሱስ ለምን ልዩ ሆነ? ሁሉም ነቢያት ልዩ ናቸው ይላል። አዎ ማለቴ እንደዚያ ካልክ ሁሉም ሰው በተወሰነ መንገድ ልዩ ነው። ኢየሱስ ግን ከማንም በበለጠ በከፍተኛ ሁኔታ ልዩ ነው። እንደገና ከአላህ የሆነ መንፈስ፣ የአላህ ቃል፣ ከድንግል የተወለደ እጅግ ተአምራዊ ሕይወት መሲህ፣ የክርስቶስን ተቃዋሚ ለመዋጋት የሚመለሰው እርሱ ነው። ለምን በብዙ መንገዶች ልዩ ሆነ? አላህ እነዚህን ሁሉ ነገሮች በማድረግ ብዙ ሰዎችን ያሳሳተ ይመስላል። እናም እንደገና እኛን ልትወቅሱን ትችላላችሁ። ታላቁ እስክንድር በቁርአን ውስጥ አለ አልኩኝ። እርሱም ያ የብዙሃን አስተያየት አይደለም አለ። አዎ ምክንያቱም በኋላ የመጡ ሙስሊም ተንታኞች ስለ ታላቁ እስክንድር ተረድተዋል። ስለዚህ ይህ ስለ ታላቁ እስክንድር የሚያወራ ሊሆን አይችልም ብለዋል። እርሱ ሙሉ በሙሉ ጣዖት አምላኪ ነበር። የቁርአን ሱራ 18ን አንብቡ። ስለ እስክንድር ታላላቅ ተግባራት የሚያወራውን አሌክሳንደር ሮማንስን አንብቡ። በሰፊው ከእርሱ የተቀዳ ነው። እንዲያውም በአውስትራሊያ ታላቅ የነበረው የሙስሊም ሰባኪ ሙሳ ሳራንቶኒዮ ወደ እስልምና የተለወጠ ነበር። የቋንቋዎች ሊቅ ነው። በመጨረሻም የተለያዩ አማራጮችን ለማጥናት ሲል ብቻ አረማይክ ተማረ። የአሌክሳንደር ሮማንስን በአረማይክ አነበበና እስልምናን ለቀቀ። እስልምናን የለቀቀበት ምክንያት ይህ በቀጥታ በአረማይክ ካለው የአሌክሳንደር ሮማንስ የተቀዳ ነው ስላለ ነው። ስለ ቁርአንም ሲናገር ቁርአን የ7ኛው ክፍለ ዘመን የታላቁ እስክንድር የልብ ወለድ ፈጠራ እንደሆነ ተረዳው ብሏል። እኔም በዚህ መስማማት አለብኝ። ዳንኤል ለምን እንደገና ምዕራፍ 2 ቁጥር 79ን እንዳነሳና እስላማዊ አጣብቂኝን ውድቅ እንደሚያደርግ እንደተናገረ አላውቅም። አዎ የቀረውን የምዕራፉን ክፍልና የቀረውን የቁርአን ክፍል በሙሉ ችላ እስካልክ ድረስ እንዲሁም በአላህ ላይ የአንተን አመለካከት በግድ ለመጫን ፈቃደኛ እስካልሆንክና ከማንኛውም ነገር ጋር እስካልተስማማህ ድረስ አዎ ጥሩ ነው። ነገር ግን እኛ ሌሎቻችን ያንን እያደረግን አይደለም። እነዚህን ነገሮች እያነበብን በአውደ ጽሑፉ ለመረዳት እየሞከርን ነው። Jesus said, I am the way and the truth and the life. No one comes to the Father except through me. ስለዚህ በመዳን ጉዳይ ላይ እዚህ ግልጽ ልሆን። ኢየሱስ እኔ መንገድና ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። በኢየሱስ በኩል ካልሆነ በስተቀር ማንም ወደ አብ መድረስ አይችልም። ስለዚህ ሙስሊሞች ወንጌል ያስፈልጋቸዋልን? አዎ። አይሁዶች ወንጌል ያስፈልጋቸዋልን? በደንብ አድርጎ ሁሉም ሰው ወንጌል ያስፈልገዋል። ይህ ሰው ይህን ስላደረገ ወይም የአይሁዳዊ ያንን ስላደረገ ወይም ስለመሳሰሉት ነገሮች ሙሉ በሙሉ ባለመናደዴ Daniel, I mean, I regard
you as morally reprehensible in a variety of ways, I do not hate you. I want what's best for you. ዳንኤል እኔ አንተን በተለያዩ መንገዶች በስነ ምግባር ነቀፋ የሚገባ አድርጌ ቆጥራለሁ፣ ግን አልጠላህም። የሚሻልህን እፈልጋለሁ። እዚህ እየተከራከርኩ ያለሁት በመጨረሻ ንስሐ ትገባለህ ብዬ ተስፋ በማድረግ ነው። ነገር ግን በቀኑ መጨረሻ በነገራችን ላይ በስነ ምግባር ነቀፋ የሚገባህ ነህ ብዬ አምናለሁ ስል ያ ዝም ብዬ አንተን ነጥዬ እኔ ይሻላለሁ ወይም እንደዚያ ለማለት አይደለም። ስለ ሰዎች እነዚህን ነገሮች ሳስብ ምን እንደሆነ ታውቃለህ? ሁልጊዜ በአእምሮዬ ውስጥ አለ። ያደረግከውን ሁሉ አላውቅም። ምናልባት የጅምላ ጨፍጫፊ ልትሆን ትችላለህ ወይ እንደዚያ ያለ ነገር። ነገር ግን እኔ ከማውቀው በመነሳት ይህ ሰው ከእኔ ይብስ ነበር የምልበት ስለ አንተ የማውቀው ምንም ነገር የለም። ምክንያቱም እኔ የባሰ እንደሰራው አውቃለሁና በሕይወቴ ውስጥ አንዳንድ በእውነት የተበላሹ ነገሮችን አድርጌያለሁ። እናም ለዚህ ነው ሙስሊሞችን ማየት የምችለው፣ አይሁዶችን ማየት የምችለው፣ ማንንም ማየት የምችለው። ሁሉም ሰው ከሙታን የተነሳውን ጌታ ኢየሱስ ክርስቶስን እንዲያውቅ እፈልጋለሁ። ለዚህም ነው ከማንም በላይ ወንጌልን በሚቃወመው በፕላኔቷ ላይ ባለው አይዲዮሎጂ ላይ የማተኩረው። ያ ደግሞ አይሁዶች አይደሉም፣ እነሱ ትንሽ ቡድን ናቸው፣ እስልምና ነው። ስለዚህ እንደዚህ ነው። እንደዚህ ረዣዥምና ትልልቅ ጠቃሚ ቪዲዮዎች በትርጉም እንዲቀርቡ የምትፈልጉ አገልግሎቱን በገንዘባችሁ እንድትደግፉ በትህትና እንጠይቃለን። በ50 ብር ወርሃዊ መዋጮ ተመዝግባችሁ አገልግሎቱን መደገፍ ትችላላችሁ። ከኢትዮጵያ ውጭ ያላችሁ ደግሞ ይህንን የባንክ አካውንት መጠቀም ትችላላችሁ። ስለምታደርጉት ተሳትፎ ከልብ እናመሰግናለን። የተጠቀማችሁበት አስተያየታችሁን ብትጽፉ ለእኛም ማበረታቻ ይሆነናል። ላይክ ማድረጋችሁም እንዳይረሳ። Switch into the second rebuttal. So these will be 8 minutes. ወደ ሁለተኛው ምላሽ እንሸጋግራለን። ስለዚህ እነዚህ ከ12 ደቂቃ ይልቅ 8 ደቂቃዎች ይኖራቸዋል። ዳንኤል ዝግጁ ስትሆን ጀምር። Okay, ready now. So David says he hopes that these Jews repent. That wasn't the question. The question was, can you be saved? እሺ አሁን ዝግጁ ነኝ። ስለዚህ ዴቪድ እነዚህ አይሁዶች ንስሐ እንዲገቡ ተስፋ አደርጋለሁ ይላል። ጥያቄው ግን ያ አልነበረም። ጥያቄው ያለማቋረጥ ኢየሱስን እየተሳደብክ እያጣጣልከውና እያፌስክበት ድነሃል ልትባልና እንደ ጥሩ ሰው ልትቆጠር ትችላለህ ወይ የሚል ነበር። ዴቪድ ይህንን ጥያቄ በጥንቃቄ ያስወግዳል። ለምን? ምክንያቱም ያ ከደጋፊዎቹና ከረጂዎቹ ጋር መጥፎ ሁኔታ ውስጥ ይከተዋልና። ዴቪድ እዚህ ጋር ያለው ችግር ይህ ነው። እኔ ግን መጫኔን እቀጥላለሁ። ልክ እንደ ማንኛውም ሰው አዎ ኢየሱስ በሰገራ ውስጥ እየፈላ ነው፣ እናቱ ደግሞ አመንዝራ ናት ብሎ እንደሚናገር ሰው ሁሉ እርሱም እነርሱን እንዲያወግዝ መጫኔን እቀጥላለሁ። እንዲህ ልትል ይገባሃል። ይህ ለመናገር አጸያፊ ነገር ነው፣ እናም በጣም ያስቆጣኛል። በመንፈሳዊ ደረጃ እወዳችኋለሁ፣ ነገር ግን ይህን አቋም ስለያዛችሁ በጣም ተናድጃለሁ። That's a normal way to respond, but David doesn't respond that way. Why? ለመመለስ ትክክለኛው መንገድ ይህ ነው። ነገር ግን ዴቪድ እንደዚያ አይመልስም። ለምን? ምክንያቱም በገንዘብም ሆነ በታዋቂነት በእስራኤል መንግስት በመደገፉ ይጠቀማል። ስለዚህ ይህን ርዕስ በፍጹም መንካት አይፈልግም። ለአይሁዶች ጸልያለሁ ይላል። ምን እንደሆነ ታውቃላችሁ? ሙስሊሞችም ለአይሁዶች ይጸልያሉ። ሙስሊሞች ንስሐ እንዲገቡ ለክርስቶስ ያላቸውን ጥላቻ ትተው የክርስቶስ ተቃዋሚ እንደሚሆን የምናውቀውን የውሸት መሲህ ከመከተል ይልቅ ክርስቶስን እንደ እውነተኛ መሲህ እንዲቀበሉ ይጸልያሉ። ሆኖም ዴቪድ የሚያደርገው የክርስቶስን ተቃዋሚ ወደ ምድር ለማምጣት ቃል በቃል እየሰሩ ካሉ ሰዎች ጋር ጥሩ ግንኙነት መመስረት ነው። ሶስተኛው ቤተ መቅደስ መገንባት ለአይሁዶች ምን ማለት እንደሆነ ታውቃላችሁ? ሶስተኛው ቤተ መቅደስ ይገነባል ማለት ነው። ያም የክርስቶስ ተቃዋሚ ለመምጣት ምልክት ይሆናል። እነርሱ ግን እርሱ እውነተኛ መሲህ ነው ብለው ያምናሉ። እነርሱ ያ ሰው እውነተኛ መሲህ ነው ብለው ያምናሉ እንጂ ኢየሱስ ክርስቶስን አይደለም። ስለዚህ ዴቪድ በዚህ ጉዳይ ላይ ምንም ችግር የሌለበት ይመስላል። እንዲያውም እየጎበኘ ዋይታ ግድግዳን እየሳመና ፎቶ እየተነሳ ነው። ይህ ለኢየሱስ ክርስቶስ አጸያፊ የሆነ ክብር ማጣት ነው። ኢየሱስን የሚወዱ መሲሐዊ አይሁዶችን ደጋግሞ ይጠቅሳል። ዴቪድ መሲሐዊ አይሁዶች ከጠቅላላው የአይሁድ ሕዝብ ምን ያህል በመቶ ናቸው? ምናልባት ያንን ልትነግረን ትችላለህ? አብዛኛው የአይሁድ ሕዝብ መሲሐዊ አይሁድ ነው እንዴ? እነዚህ በእስራኤልና በሌሎች ቦታዎች ያሉ አይሁዶች ስለ ኢየሱስ ብዙም አያስቡም ይላል። በፍጹም ያስባሉ፣ በእርግጠኝነት ያስባሉ። አንድ ቀላል ምሳሌ ልስጥህ። ምናልባት አንተ ላታስተውሉ ትችላለህ ዴቪድ፣ ነገር ግን በታዳሚው ውስጥ ያሉ ክርስቲያኖች ለኢየሱስ ክርስቶስ የሚሰጠውን የክብር ማጣት መጠን አስተውለውታል። ስንት ፊልሞች፣ ስንት የቴሌቪዥን ፕሮግራሞች፣ ስንት የቲያትር ተውኔቶች፣ ጂሰስ ክራይስት ሱፐርስታር እና የመሳሰሉት ኢየሱስን የሚሳደቡ፣ ኢየሱስን የሚያፌዙበት፣ ኢየሱስ ክርስቶስንና እናቱን የሚያጥላሉ፣ በሆሊውድ ውስጥ በኢየሱስ ክርስቶስ ላይ እንዲህ ያለ ስድብ የተሞላበት ነገር በስፋት የምናየው አይደለምን?
በሆሊውድ ሚዲያ ውስጥ በስልጣን ቦታዎች ላይ በብዛት የተወከሉት ሰዎች እነማን ይመስሏል? ይህን እንደ ተጨባጭ ጥያቄ ነው ማነሳው። ኢየሱስ ክርስቶስን የሚሳደቡና የሚያጥላሉ፣ እነዚህን ፊልሞች የሚመለከቱ ሰዎችን እምነት የሚያበላሹ፣ በኢየሱስ ላይ የሚስቁባቸውን እነዚህን ነገሮች የሚያመርቱት እነማን እንደሆኑ በተጨባጭ ማየት እንችላለን። በአንተ እይታ በጌታና በመድኃኒት ላይ እየሳቁ ነው። ታዲያ በዚህ ልትቆጣ አይገባም? እንዲህ አይነት ሚዲያ በማዘጋጀት የአገሪቱንና የዓለምን ክርስቲያን መዋቅር እያበላሹ ስላሉት ሰዎች ልትጨነቅ አይገባም? They think about Jesus a lot. And then he says like, oh, if I say that all Jews hate Jesus, that would be like me saying all Muslims are ISIS terrorists. You do say that. ስለ ኢየሱስ ብዙ ያስባሉ። ከዚያም አይሁዶች ሁሉ ኢየሱስን ይጣላሉ ብል ሙስሊሞች ሁሉ አይሲስ አሸባሪ ናቸው እንደማለት ይሆንብኛል ይላል። አንተ እኮ ትላለህ፣ በእርግጥም ትላለህ ዴቪድ። እንዲያውም አሁን ስለ ሐማስ አውርተሃል። ሐማስ እነዚህ ሁሉ አሸባሪዎች ናቸው። ሐማስን የሚደግፍ ሁሉ አሸባሪ ነው። ለዚያም ነው በፍልስጤማውያን ላይ የምቀልደው፣ ምክንያቱም ፍልስጤማውያን ሐማስን ይደግፋሉ ትላለህ። ስለዚህ በረሃ መሞት ይገባቸዋል፣ መገደልና መጨፍጨፍ ይገባቸዋል። ስለ ሙስሊሞች የምትለው በትክክል ይህንን ነው። የዚህ አባባል ምጸት ይሄ ነው። ነገሩን የምታብራራበት መንገድ እርግጥ ነው ዳንኤል ሽብርተኝነትን አይደግፍም። እናም ያ መንደር ውስጥ ያለው ሙስሊም ሽብርተኝነትን አይደግፍም። ነገር ግን መንደር ውስጥ ያለው ሙስሊም ቁርአንን ይደግፋል፣ ነቢዩ መሐመድን ይደግፋል። እነሱ ደግሞ የሽብር ተግባራትን በጥቅሱ ውስጥ ፈጽመዋል። ስለዚህ ሽብርተኝነትን ይደግፋሉ በተዘዋዋሪ ትላለህ። እሺ፣ ያንኑ አመክንዮ ለአይሁዶች እንተግብረው። ኢየሱስን እንደሚጠሉና በእርሱ ላይ እንደሚተፉ በግልጽ ባይናገሩ እንኳን አሁንም በታልሙድ ያምናሉ። አሁንም ታልሙድ ለሙሴ እንደተገለጠና የሃይማኖታቸው እጅግ ቅዱስ መጽሐፍ እንደሆነ ያምናሉ። ሃይማኖተኛ ባይሆኑ እንኳን በእስራኤል ውስጥ በክርስቲያን ላይ ምን እያደረጉ እንደሆነ ተመልከት። በእስራኤል ውስጥ ክርስቲያኖች እንዴት እንደ ሁለተኛ ዜጋ እንደሚቆጠሩ ተመልከት። በክርስቲያኖች ላይ የሚተፉት ጥቂት አናሳዎች አይደሉም። የወቅቱ የእስራኤል የደህንነት ሚኒስትር ቤን ጋቪር በክርስቲያኖች ላይ መጥፋት ጥንታዊ የአይሁድ ልማድ ነው ብሏል። ይህንን የተናገረው ትልቅ ቅሌት ስለነበር ነው። በእስራኤል በኢየሩሳሌም ውስጥ አይሁዶች በክርስቲያኖች ፊት ሲያልፉ በላያቸው ላይ ሲተፉ የሚያሳዩ ቪዲዮዎች ወጡ። በኢየሩሳሌም ውስጥ በክርስቲያኖች ላይ ይተፉ ነበር። ይህ ደግሞ በአሜሪካ ውዝግብ ፈጠረ። በኢየሩሳሌም ውስጥ በክርስቲያኖች ላይ ምን እያደረጉ ነው? ዴቪድ ውድ በእርግጠኝነት በኢየሩሳሌም ውስጥ ስላለው የክርስቲያኖች ስቃይ እያወራ አይደለም። ውዝግብ ተፈጠረ። ከዚያም የደህንነት ሚኒስትሩ ቤን ጋቪር መጥቶ ይህንን እንደ ወንጀል አንቆጥረውም፣ በክርስቲያኖች ላይ መጥፋት ትችላላችሁ፣ ያ ጥንታዊ የአይሁዶች ልማድ ነው፣ ፍጹም ትክክለኛ ነው አለ። ይህ የእስራኤል የደህንነት ሚኒስትር ነው። Muslims are persecuting Christians in Nigeria. Okay, let's say that I agree with that for the sake of argument. ስለዚህ ሙስሊሞች በናይጄሪያ ክርስቲያኖችን እያሳደዱ ነው። እሺ፣ ለክርክሩ ሲባል በዚህ እስማማለሁ እንበል። በሚሊዮን የሚቆጠሩ ክርስቲያኖች በኮሚኒስት አይሁዶች በረሃብ መሞታቸውን ጠቅሻለሁ። ዴቪድ፣ ስለዚህ ጉዳይ አንዲት ቪዲዮ ሰርተሃል? ይህ እኮ ስለ ጥንታዊ ታሪክ እያወራን አይደለም። ምናልባት የአንድ ሰው አያት በምስራቅ አውሮፓ በሩሲያ በነበረው የረሃብ ዘመቻ ውስጥ ተሳትፋ ሊሆን ይችላል እያልን ነው። የምስራቅ አውሮፓ ቤተሰብ አለ? በዚህ ጉዳይ ሊነካ የሚችል ቤተሰብ? ከ5 ሚሊዮን በላይ ክርስቲያኖች በረሃብ ስለሞቱበት ጅምላ ጭፍጨፋ የምትለው ነገር የለም። የምታፈሰው አንድም እንባ የለም። ለምን? በወንጀል ፈጻሚዎቹ ምክንያት። ለዚያ ነው አንተ ስለ ናይጄሪያ ሙስሊሞች ብቻ ነው ማውራት የምትፈልገው። እኔ ደግሞ ከእኔ የምፈልገው ተጨባጭ ጥያቄ ይኸው ዴቪድ፣ ዛሬ ብዙ ሙስሊሞች ናቸው ክርስቲያኖችን የሚገሉት ወይስ በተቃራኒው? እንደገና የሪፐብሊካን ፓርቲን ጠቅሻለሁ። አሜሪካን ከመስከረም 11 ጀምሮ ከ2001 ጀምሮ በመካከለኛው ምስራቅ ወደማያቋርጥ ጦርነት በመጎተት በእስራኤል ምክንያት የደረሱትን ጦርነቶች ጠቅሻለሁ። በእነዚህ የማያቋርጡ ጦርነቶች ውስጥ አሜሪካን የሚደግፈው የትኛው የህዝብ ክፍል ነው? ክርስቲያን ሪፐብሊካኖች ናቸው። በእነዚህ ጦርነቶች ስንት ሙስሊሞች ተገለዋል? ዴቪድ፣ ስንት ሙስሊሞች ተገለዋል? በአንዳንድ ግምቶች መሰረት ባለፉት 24 ዓመታት ውስጥ ከ4 ሚሊዮን በላይ ሙስሊሞች በመካከለኛው ምስራቅ በአሜሪካ ጦርነቶች ተገለዋል። ያንን የሚደግፈው ማን ነው? ጽዮናውያን እና ጽዮናዊ ክርስቲያኖች ናቸው። ይህ የእኔ አስተያየት አይደለም። ወደ ብራውን ዩኒቨርሲቲ የኮስት ኦፍ ዋር ፕሮጀክት ሂድና ጉግል አድርግ። ግምታቸው ከ4.5 እስከ 4.7 ሚሊዮን የሙስሊም ሞት ነው። በተጨባጭ ዴቪድ፣ ማን ነው ብዙ የገደለው? ሙስሊሞች ክርስቲያኖችን እየገደሉ ነው ወይስ ክርስቲያኖች ሙስሊሞችን እየገደሉ ነው? ስታቲስቲክሱ ሙሉ በሙሉ ከጎኔ ነው ብዬ አስባለሁ። እናም አሁንም ክርስቲያኖች ክርስቶስን ቢክዱ ይድናሉ ወይ የሚለውን ማወቅ እፈልጋለሁ። እሺ፣ እኔ ክርስቶስን ብክድ ይህን መልስ። ዳንኤል ክርስቶስን ቢክድ እና ክርስቶስን አልቀበልም ቢል እግዚአብሔር ያንን ከማድረግ ይጠብቀኝና ግን ብል እድን ነበር? አይ እወገዝ ነበር። ታዲያ አንድ አይሁዳዊ ክርስቶስን በመካዱ ይወገዛል ማለት ትችላለህ? አዎ፣ ለእርሱ እንጸልያለን እንላለን፣ እንዲድን እንፈልጋለን። ግን ያለዚያ ይድናል ወይ? But is he saved without that? We'll go over to David for his second rebuttal as well. ወደ ዴቪድ ሁለተኛ ምላሽ እንሄዳለን። ስለዚህ ይህ 8 ደቂቃ ይኖረዋል። ከዚያም የ5 ደቂቃ የመዝጊያ ንግግሮች ይከተላሉ። በመጨረሻም ጥያቄና መልስ ይኖራል። ዴቪድ ዝግጁ ነህ?
You want to respect something, respect this. Beware of false prophets who come to you in sheep's clothing, but inwardly they are ravening wolves. That's Jesus. And Muhammad is the most perfect fulfillment of this ever. አንድ ነገር ማክበር ከፈለጋችሁ ይህንን አክብሩ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። ይህን ያለው ኢየሱስ ነው። መሐመድ ደግሞ ለዚህ ፍጹም ማረጋገጫ ነው። ኢየሱስ ሐሰተኛ ነቢያት እንደሚመጡ ተናግሯል። እሺ፣ እንዴት ነው የምናውቃቸው? የበግ ለምድ ለብሰው ይመጣሉ፣ በውስጣቸው ግን ነጣቂዎች ተኩላዎች ናቸው። እርሱ እርግጥ ነው ብዙ ሌሎች ነገሮችንም ተናግሯል። ነገር ግን መሐመድ ወደ አይሁዶችና ክርስቲያኖች የመጣው እንዴት ነበር? ሄይ አይሁዶችና ክርስቲያኖች፣ እኔ ከጎናችሁ ነኝ አለ። ከ2 ዓመት በኋላ ግን ሁላችሁም በኃይል መገዛት አለባችሁ አለ። የበግ ለምድ ነጣቂ ተኩላ የሐሰተኛ ነቢይ ፍጹም ማረጋገጫ ነው። እናም ይህ እኔ መከተል የሚገባኝ ነገር ይመስለኛል። ስለዚህ ዳንኤል አንድ አይሁዳዊ ኢየሱስ በሰው እዳሪ ውስጥ እየፈላ ነው ቢል ለምን አታወግዘውም ይላል። አንድ አይሁዳዊ ይህንን ሲለኝ ሰምቼ አላውቅም። ሙስሊሞች ግን ሌሊትና ቀን ኢየሱስን ሲያጠቁ ሰማለሁ። አንድም አይሁዳዊ ሲለኝ ሰምቼ አላውቅም። ቢለኝ ኖሮ ተሳስተሃል፣ ሊያሳፍር ይገባል እለው ነበር። ነገር ግን አይሁዶች ሁሉ ይህን ይላሉ እያልኩ አልዞርም። ምክንያቱ ምን እንደሆነ ገምቱ። አይሉምና። ዳንኤል እንደ ታልሙድ ያሉ መሰረታዊ ነገሮችን እንኳን አይረዳም። አንደኛ፣ የምታገኟቸው አብዛኞቹ አይሁዶች በታልሙድ ውስጥ ምን እንዳለ ምንም ፍንጭ የላቸውም። በእርግጥ በእርሱ ተጽዕኖ የደረሰባቸው ነገሮች ሊኖሩ ይችላሉ እና ታልሙድን የሚያነቡ አይሁዶች ዳንኤል በሚያነበው መንገድ አያነቡትም። ታልሙድ የረቢዎች አባባል ስብስብ ነው። እነዚህ አባባሎች በተለያዩ ጉዳዮች ላይ ብዙ ጊዜ እርስ በርስ ይቃረናሉ። ታልሙድ በሁሉም ሰው ላይ አስገዳጅ የሆኑ ትእዛዞች ስብስብ አይደለም። ቶራን እንዴት መረዳትና መተግበር እንዳለበት በረቢዎች መካከል የተደረገ የክርክር ታሪክ መዝገብ ነው። በሌላ አነጋገር እኔ ይህንን ረቢ እወዳለሁ የሚሉና ያም የተወሰኑ ነገሮችን እንዲቀበሉ የሚመራቸው አይሁዶች ይኖራሉ። እኔ ይህንን ረቢ እወዳለሁ የሚሉና ያም ሌሎች ነገሮችን እንዲቀበሉ የሚመራቸው ሌሎች አይሁዶች ይኖራሉ። ስለዚህ ዳንኤል፣ አንተ በዚህ ምናባዊ ዓለም ውስጥ ነው የምትኖረው። አይሁዶች ቀኑን ሙሉ ስለ ኢየሱስ እያማረሩና ክርስቲያኖችን እንዴት መግደል እንደሚችሉ እያሰቡ ቁጭ ብለዋል ብለህ ታስባለህ? He said the third temple will bring about the Antichrist. You still have no clue what you're talking about. There are Jews who believe that. There are Jews who believe that they can't build the third temple until the Messiah comes, which, if he's not coming, is never going to happen. ሶስተኛው ቤተ መቅደስ የክርስቶስን ተቃዋሚ ያመጣል ብለሃል። አሁን ስለምን እያወራህ እንደሆነ ምንም ፍንጭ የለህም። መሲሁ እስካልመጣ ድረስ ሶስተኛውን ቤተ መቅደስ መገንባት አይችሉም ብለው የሚያምኑ አይሁዶች አሉ። እርሱ ደግሞ የማይመጣ ከሆነ ያ በጭራሽ አይሆንም ማለት ነው። ስለዚህ በእውነቱ የተለያዩ አመለካከቶች አሉ። አብዛኞቹ አይሁዶች በእስራኤል ውስጥ እንኳን ያ እንዲሆን አይፈልጉም። ስለዚህ ሁሉም ሰው በአንድ ገጽ ላይ እንዳለ ወይም አንድ አይነት አመለካከት እንዳለው እንዴት እንደምታስብ አላውቅም። እርግጥ ነው ስታቲስቲክስን ብትመለከቱ ዳንኤል ግድ አይሰጠውም። ሁሉም እየዋሹ ነው፣ ሁሉም በሚስጥር እያሴሩ ነው ይላችኋል። እስራኤልን ለምን እንደምጎበኝ ያነሳል። ምክንያቱም እችላለሁና ነው። መካን መጎብኘት እወድ ነበር፣ ነገር ግን አልተፈቀደልኝም። ለመሞከር ብሞክር አንገቴን እቀላለሁ። ስለዚህ ብዙ ቦታዎችን መጎብኘት እወዳለሁ። መጽሐፍ ቅዱሳዊ ቦታዎች ስላሉ እስራኤልን እወዳታለሁ። ያ ብቻ ነው። የተለያዩ ቦታዎች አሉ። ወደ ደብረ ዘይት ሄዳችሁ ኢየሱስ የነበረበትን ማየት ትችላላችሁ። በኢየሩሳሌም ዙሪያ መዞር ትችላላችሁ። ወደ ቤተ መቅደሱ ተራራ መሄድ ትችላላችሁ። በጣም ደስ ይላል። ግሩም ነው። ከቻላችሁ ያንን ጉዞ እንድታደርጉ ሁላችሁንም አበረታታለሁ። በእውነት አሪፍ ነው። He says Jews do think about Jesus. They do sit around Okay, if you're just Daniel, I've known a lot of Jews. I've known a lot of Jews. እርሱ አይሁዶች ስለ ኢየሱስ ያስባሉ ይላል። እዚያ ቁጭ ብለው ያስባሉ ይላል። እሺ ዳንኤል ብቻ ከሆንክ እኔ ብዙ አይሁዶችን አውቄ ነበር። ሆኖም ቁጭ ብለው ስለ ኢየሱስ የሚያማርሩና ሁል ጊዜ ስለ እርሱ የሚያስቡ አይቼ አላውቅም። የምትናገረው ያንን ነው። የተጨነቁበት ጉዳይ እንደሆነ አድርገህ ያ በአንተ ቡድን ውስጥ ያሉ ሰዎች ቅዠት ነው። አሁን እኔ ሙስሊሞችን ማለት አይደለም። አይሁዶች ከሁሉም ነገር በስተጀርባ ተደብቀዋል ብሎ የሚያስብ ማንኛውንም ሰው ማለቴ ነው። አይሁዶች በክርስቶስ ላይ መጥፋት የተለመደ ነገር ነው ብለው ያስባሉ ብሏል። እኔ እዚያ በነበርኩበት ጊዜ ስለዚህ ጉዳይ ክርስቲያኖችን ጠየቅኳቸው። ይህ ምንድን ነው? እነዚህ አይሁዶች በክርስቲያኖች ላይ የመጥፋታቸው ነገር ምንድን ነው? ምክንያቱም እንደ ዳንኤል ያሉ ሰዎች የሚያሰራጩት ይህንን ነውና። እነርሱም አሉኝ፣ አዎ ያንን የምታደርግ አንዲት በጣም ትንሽ ጽንፈኛ የሆነች ቡድን አለች። ሌሎች አይሁዶች በአጠቃላይ አይወዷቸውም። እንግዲህ እውነታው ያ ነው። ነገር ግን ለዳንኤል ይህንን መናገር አትችሉም። እርሱ አይ እየዋሹ ነው፣ ሁሉም ያደርጉታል ይላል። እሺ ታዲያ በኢየሩሳሌም ትልቅ መስቀል አድርጌ ስዞር አንድም ሰው ቀና ብሎ ያላየኝ ለምንድን ነው? እዚያ ሳለሁ ወደ ባር ሚትዝቫ ሄድኩ። ሊያስደምሙህ ፈልገው ነው ልትል ትችላለህ። ግን እኔ ማን እንደሆንኩ ምንም ፍንጭ አልነበራቸውም። ዴቪድ ውድ እዚህ ነው የተባለ ነገር አልነበረም። አንተ በየትኛው ፕላኔት ነው የምትኖረው ሰውዬ? ለማንኛውም ሙስሊሞች ሁሉ የአይኤስአይኤስ ጂሃዲስቶች ናቸው ትላለህ ብሏል። እንዲህ ስል ሰምቶኝ የሚያውቅ ሰው አለ?
He said, I do say all Muslims are ISIS jihadis. Anyone ever heard me say anything like that? I've never said it. I've never even thought it because it would be false. ብዬ አላውቅም፣ አስቤውም አላውቅም። ምክንያቱም ያ ውሸት ስለሚሆን እስልምናን ማጥናት ጀመርኩ። እርሱም ለምን እስልምና ላይ ታተኩራለህ ብሎ ጠየቀኝ። ለምን እስልምና ላይ እንደማተኩር ማወቅ ትፈልጋለህ? ምክንያቱም ኮሌጅ ውስጥ የነበረው የቅርብ ጓደኛዬ ሙስሊም ነበር። ለዚያ ነው። ኮሌጅ ውስጥ የነበረው የቅርብ ጓደኛ አይሁዳዊ ቢሆን ኖሮ ምናልባት አይሁድ እምነትን ማጥናት ጀምር ነበር። ሞርሞን ቢሆን ኖሮ ምናልባት ሞርሞኒዝምን ማጥናት ጀምር ነበር። እስልምናን ማጥናት የጀመርኩት የቅርብ ጓደኛዬ ሙስሊም ስለነበርና ወደ እስልምና ሊለውጠኝ ይሞክር ስለነበር ነው። እናም ነገሮችን መመርመር ጀመርኩ። ክርስቲያን ሲሆን አሪፍ፣ ከእስልምና ጋር ጨርሻለሁ፣ ምንጮቻችሁ አይመቹኝም፣ ሐዲስ ካነበብኩ በኋላ መታጠብ ያለብኝ ይመስለኛል ብዬ አስቤ ነበር። እርሱ ከተለወጠ ከአንድ ወር በኋላ የመጀመሪያው የሞት ማስፈራሪያ ከመኪናው ጋር ተያይዞ ደረሰው። ከዚያም ሰዎች ይገዳደሩትና በተለያዩ መንገዶች ያስፈራሩት ጀመር። እኔም ምን እንደሆነ ታውቃለህ? ዝም ብዬ ማየት አልችልም፣ ያ ጓደኛዬ ነው። እርሱ ከተለወጠ በኋላ ጥቃቱን ብቻውን እንዲቀበል መፍቀድ አልችልም አልኩ። ስለዚህ መቀጠል ነበረብኝ። ከዚያም ከጊዜ በኋላ ሙስሊሞች በእውነት አሪፍ ክርስቲያኖች እንደሚሆኑ ተረዳው። ስለዚህ ከእስልምና ጋር መስራት መቀጠል ፈለግኩ። ለምን? ምክንያቱም ሁለት ነገሮች ናቸው። አንደኛው በእስልምና ውስጥ ለክርስቲያኖች ያለው ጥላቻና እስልምና ለዓለም የሚደቅነው ስጋት ነው። ግን ሌላኛው ጎን ደግሞ ሙስሊሞች በእውነት አሪፍ ክርስቲያኖች መሆናቸው ነው። ለምን? ምክንያቱም በእስልምና ውስጥ ካለው የክርስቲያኖች ጥላቻ ጋር የተያያዘ ነው። ሙስሊሞች ከተወለዱበት ቀን ጀምሮ የሚቻለው የከፋ ኃጢአት ሽርክ እንደሆነ፣ ኢየሱስ ክርስቶስ ጌታ ነው ማለት እንደሆነ ይማራሉ። ስለዚህ ያ የሚቻለው የከፋ ኃጢአት ነው። ያ ዋስትና የሌለው ወደ ሲኦል የሚወስደው የአንድ አቅጣጫ ጉዞ ነው። ክርስቲያን ከሆኑ ቤተሰባቸውን መተው ሊኖርባቸው እንደሚችል ይረዳሉ። ቤተሰቦቻቸው ያገሏቸዋል። እስላማዊ ሕግ በሚተገበርባቸው አካባቢዎች ከሆኑ ደግሞ አንገታቸውን ይቀላሉ። ምክንያቱም እስልምናን የመተው ቅጣት ሞት ነውና። ነገር ግን አዎንታዊ ጎኑ እዚህ አለ። አንድ ሙስሊም ምን እንደሆነ ታውቃለህ? በሕይወቴ ሁሉ ይህ ወደ ሲኦል እንደሚልከኝ ተነግሮኛል። መላው ቤተሰቤን ሊያሳጣኝ ይችላል። አንገቴን ሊያስቀላኝ ይችላል። ግን ምን እንደሆነ ታውቃለህ? ጌታ ኢየሱስ ክርስቶስን ማወቅ እፈልጋለሁ ሲል፣ ለማንኛውም ያ ለኢየሱስ ሲል ሕይወቱን አሳልፎ የሚሰጥ ሰው ነው። ለዚህ ነው በሙስሊሞች ላይ የማተኩረው። ይህ ሙስሊሞችን ወይም እስልምና ስለመጥላት አይደለም። Anyway, he says, Jews still believe in the Talmud. My goodness, dude, you want to come and talk to some Jews with me, man? I'll do it. I can set it up. ለማንኛውም አይሁዶች አሁንም በታልሙድ ያምናሉ ብሏል። አምላኬ ሆይ መጥተህ ከአንዳንድ አይሁዶች ጋር ማውራት ትፈልጋለህ? ሰውዬ እኔ አደርገዋለሁ። ልናደርገው እንችላለን። ሄደን ከአንዳንድ አይሁዶች ጋር ማውራት እንችላለን። አንተም ከዚህ ከትንሽ አረፋ ወጥተህ ቀኑን ሙሉ የትዊተር ክሊፖችን ብቻ መመልከትህን ልታቆም ትችላለህ። እርሱ ይህ እንዲሁ ትንሽ አናሳ ቁጥር ያላቸው ጉዳይ አይደለም አለ። ለማስረጃነት ሆሊውድን ተመልከት አለ። አንዳንድ የሆሊውድ ፕሮዲውሰሮች የሚያምኑት ነገር አማካይ የሆነው አይሁዳዊ በእስራኤል ውስጥ የሚያምነውን ነገር እንደሚያንጸባርቅ አድርጎ አቀረበ። ዳንኤል አንተ ከእውነታው በጣም ርቀሃል። አሁንም የእኔ እይታ ምን እንደሆነ እየጠየቀ ነበር። ከዚህ በላይ ምን ያህል በግልጽ እንደምናገረው አላውቅም፣ ግን ቀደም ብዬ ተናግሬዋለሁ። በኢየሱስ ካልሆነ በስተቀር ማንም ወደ አብ የሚመጣ የለም። ነገር ግን በኢየሱስ ካልሆነ በስተቀር ማንም ወደ አብ የማይመጣ ቢሆንም እኔ አሁንም ሁሉንም እንድወድ ታዝዣለሁ። ስለዚህ ሰላም፣ በኢየሱስ አታምኑም አይደል? አዎ ሁላችሁም ልትሞቱ ነው ወይም እንደዚህ አይነት ነገር እያልኩ አይደለም። ይህ በጭራሽ ወደ አይምሮዬ መጥቶ አያውቅም። ስለዚህ እንደገና በኢየሱስ ትእዛዝ ልደምድም። ኢየሱስን ማክበር ከፈለጋችሁ በነገራችን ላይ አይሁዳዊ የነበረውን ልታውቁት የሚገባው ኢየሱስ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ሐሰተኛ ነቢያት ተጠንቀቁ ብሏል። ኢየሱስ በመስቀል ላይ እንደሚሞት ከሙታን እንደሚነሳ ተናግሯል። እንዲሁም እርሱ መለኮታዊ የእግዚአብሔር ልጅ እንደሆነ ተናግሯል። ስለዚህ ኢየሱስን ማክበር ከፈለጋችሁ ዝቅተኛው መስፈርት በኢየሱስ ስለ ኃጢአት መሞት፣ ከሙታን መነሳት፣ በመለኮታዊ ማንነቱ ማመን እና ሐሰተኛ ነቢያትን መቃወም ነው ያለባችሁ። የሐሰተኛ ነቢያት ዋና ምሳሌ ደግሞ መሐመድ ነው። እንደዚህ ረዣዥምና ትልልቅ ጠቃሚ ቪዲዮዎች በትርጉም እንዲቀርቡ የምትፈልጉ አገልግሎቱን በገንዘባችሁ እንድትደግፉ በትህትና እንጠይቃለን። በ50 ብር ወርሃዊ መዋጮ ተመዝግባችሁ አገልግሎቱን መደገፍ ትችላላችሁ። ከኢትዮጵያ ውጭ ያላችሁ ደግሞ ይህንን የባንክ አካውንት መጠቀም ትችላላችሁ። ስለምታደርጉት ተሳትፎ ከልብ እናመሰግናለን። የተጠቀማችሁበት አስተያየታችሁን ብትጽፉ ለእኛም ማበረታቻ ይሆነናል። ላይክ ማድረጋችሁም እንዳይረሳ። The floor is all yours, Daniel, for your closing. ዳንኤል፣ ለመዝጊያ ንግግር መድረኩ ሙሉ በሙሉ ያንተ ነው። David repeatedly says that Muhammad sallallahu alaihi wasallam is the biggest threat to Christians, to the world. ዴቪድ መሐመድ ለክርስቲያኖች ለዓለም ትልቁ ስጋት እንደሆኑ ደጋግሞ ይናገራል። የአይሁድ እምነትን እንዳላጠናህ በግልጽ አምነህ እያለ እንዴት ይህን ትላለህ?
እነዚህን ሌሎች ሃይማኖቶች ለመመልከት በቂ ፍላጎት ስለሌለ አላልክም። ታዲያ መሐመድ ትልቁ ስጋት ናቸው እንዴት ትላለህ? ስለ ሌሎች ሃይማኖቶች አላዋቂነትን በግልጽ እየመሰከርክ ነው። እነዚህን የመጽሐፍ ቅዱስ ወይም የታልሙድ ምንባቦች አላነበብክም። አዝናለሁ። ታዲያ መሐመድ ትልቁ ስጋት ናቸው እንዴት ትላለህ? እንዲሁም እስልምና ትልቁ ስጋት ነው እንዴት ትላለህ? ሙስሊሞች ባለፉት 100 ዓመታት ውስጥ 5 ሚሊዮን ክርስቲያኖችን በጅምላ አልጨፈጨፉም። ያንን ያደረጉት ሙስሊሞች አይደሉም። ያንን ያደረገው ሌላ የህዝብ ክፍል ነው። ስለዚህ ስለ ትክክለኛው የክርስቲያኖች ደም እያወራህ ከሆነ ብዙ ያፈሰሱት ሙስሊሞች አይደሉም። ለመጥቀስ እስከ ሞት ድረስ የምትፈራው ሌላ የህዝብ ክፍል ነው። ወደ ክርስቲያኖች እምነት ስንመጣ ደግሞ አምላክ የለሽነት፣ ሊበራሊዝም፣ ኮሚኒዝም፣ እነዚህ ሁሉ አይዲዮሎጂዎች በክርስቲያን እምነት ላይ ካደረሱት ጉዳት አንጻር ሙስሊሞች ያን ያህል አላጠቁም። በማንኛውም ተጨባጭ መለኪያ ሙስሊሞች በእንግሊዝኛ ቋንቋ ካቀረቡት ከማንኛውም ነገር ይልቅ ያ እጅግ የላቀ ስጋት ነው። እንደምታውቀው የሙስሊሞች ስራ በጣም የተገደበ ነው። የጥራት ደረጃውም ይለያያል። እንዴት ነው የክርስትና እምነት ስጋት የብልግና ባህል በክርስቶስና በመጽሐፍ ቅዱስ እንዲሁም በእግዚአብሔር ቃል ላይ የሚሰነዘር ስድብ ባህል ያልሆነው? በሙዚቃ፣ በፊልሞች፣ በመዝናኛ በኩል ከእያንዳንዱ ስልክ የሚሰራጨው ትልቁ ስጋት ያ መሆን አለበት። እኔ ሁሉም አይሁዶች እንደዚያ ናቸው እያልኩ አይደለም። ሁሉም ነገር የተደረገው በአይሁዶች ነው እያልኩ አይደለም። እኔ የምለው ያንን አይደለም። ነገር ግን በብዛት የተወከሉ ናቸው። እናም በዚያ ውስጥ የተወከሉ ሌሎች የህዝብ ክፍሎችም አሉ። ለምን ይህ ለክርስትና ትልቁ ስጋት አልሆነም? ዴቪድ ይህንን በትክክል አያብራራም። ዴቪድ ቃሉን እንደ እግዚአብሔር ካልወሰዳችሁ ወይም በመጽሐፍ ቅዱስ ውስጥ ያሉ ቃላቱን እንደ ወንጌል ካልወሰዳችሁ ለኢየሱስ ትልቅ ክብር አለመስጠት ነው ይላል። ይህ የመጨረሻው ክብር ማጣት ነው። እንግዲህ ይህን የሚያደርጉ ብዙ ሰዎች አሉ። ሙስሊሞች ብቻ አይደሉም። አይሁዶች ራሳቸው የኢየሱስን ቃል አያከብሩም። አዲስ ኪዳንን አያከብሩም። እንደ እርኩሰት ነው የሚያዩት። እንደ ጣዖት አምልኮ ነው የሚያዩት። እኔ ደግሞ ሙስሊሞች ክርስቲያኖች ሃይማኖታቸውን እንዲተገብሩ እንደሚፈቅዱ በማንሳት ንጽጽር አደረግኩ። ሙስሊሞች በፖለቲካ ስልጣን ላይ ሲሆኑ ክርስቲያኖች እንደ አህሉ ዚማ ወይም ጥበቃ የሚደረግላቸው ሰዎች ሆነው ሃይማኖታቸውን እንዲተገብሩ ይፈቅዳሉ። አይሁዶች ይህን አይፈቅዱም። አይሁዶች ስልጣን ሲኖራቸው ይህንን አሁን ባለው እስራኤል ውስጥ በክርስቲያኖች ላይ በሚደርሰው ስደት ማየት እንችላለን። እናም በግልጽ እየተናገሩት ነው። አዎ የፈለጋችሁትን ያህል ሳቁ፣ እየተሰደድን ነው ብለው በግልጽ እየተናገሩት ነው። ታከር ካርልሰን ሳይቀር እነዚህን ክርስቲያኖች ቃለ መጠይቅ እያደረገ ነው። አብያተ ክርስቲያኖቻቸው በቦምብ እየተደበደቡ ነው እያሉ ነው። አዎ አብያተ ክርስቲያናት በቦምብ መደብደባቸው ላይ ሳቁ። በፍልስጤም ውስጥ የነበረችው ጥንታዊት ቤተ ክርስቲያን በእስራኤል መከላከያ ሰራዊት ወድማለች። አዎ ለእስራኤልና ለአይሁድ እምነት ባሪያ ከሆናችሁ ይህ ትልቅ የመሳቂያ ነገር ነው። ዴቪድ ብዙ አይሁዶችን አውቃለሁ፣ እናም በፊቴ ኢየሱስ ክርስቶስን ሰድበው አያውቁም ይላል። አዎ እርግጥ ነው ኢየሱስ ክርስቶስን በአንተ ፊት አይሰድቡም፣ ምክንያቱም አንተን እንደ አህያ ነው የሚያዩክ። ሊጠቀሙብህ ይፈልጋሉ። ታላቁ አጋራችን እስራኤል ናት፣ አይሁዶችም ታላላቅ ጓደኞቻችን ናቸው ብለህ የዋህ ክርስቲያኖችን እንድትሰብክ እንደ ባሪያ ሊጠቀሙብህ ይፈልጋሉ። ዴቪድ ሞኝ እያደረጉ ነው፣ ምክንያቱም በእርግጥ የሚያምኑት ይህንን ነው። እናም ይወጣል፣ በባህሉ በኩል ይወጣል፣ በመጽሐፍት በፊልሞችና በመሳሰሉት በሚወጡት በእነዚህ ስድብ የተሞሉ ምርቶች በኩል ይወጣል። እንዲሁም በቅዱስ መጽሐፋቸው ውስጥም አለ። ስለዚህ ብዙ አይሁዶችን አውቃለሁ እናም በፊት ክርስቶስን ሰድበው አያውቁም ማለት የሚያኮራ ነገር አይደለም፣ ምክንያቱም እየተጠቀሙብህ ነው። And then finally, I want to bring up politics because, again, the biggest supporters of Israel in the United States are the Republican Christians. እናም በመጨረሻ ስለ ፖለቲካ ማንሳት ፈልጌ ነበር፣ ምክንያቱም እንደገና በአሜሪካ ውስጥ የእስራኤል ትልልቅ ደጋፊዎች የሪፐብሊካን ክርስቲያኖች ናቸው። እናም አሁን ከኤፕስታይን ውዝግብ ጋር በተያያዘ ምን እየተከናወነ እንዳለ ተመልከቱ። ጄፍሪ ኤፕስታይን ለእስራኤል የስለላ ድርጅት የሚሰራ አይሁዳዊ ሰላይ ነው። ይህ ተረጋግጧል። በኒውዮርክ ታይምስ እና በሌሎች ቦታዎች ተዘግቧል። እናም እስር ቤት ውስጥ ራሱን እንደገደለ ይነገራል። ዶናልድ ትራምፕ የኤፕስታይን ፋይሎች በእርግጥ የሉም፣ ጄፍሪ ኤፕስታይን በእውነት ራሱን አጥፍቷል ይላል። ይህ ሁሉ ውዝግብ ምንጣፍ ስር እየተገፋ ነው። ታዲያ ይህ ምን ማለት ነው? ጄፍሪ ኤፕስታይን ትናንሽ ክርስቲያን ልጃገረዶችን በፖለቲከኞች ለጥቁር ማጥቂያ መረጃነት ይደፍሩ ነበር። ይህ የሚታወቅ ነገር ነው። በትንንሽ ክርስቲያን ልጃገረዶች ላይ እየሆነ ያለው ይህ ነው። ነገር ግን እንደ ዴቪድ ያሉ ክርስቲያኖች ስለዚህ ጉዳይ የሚሉት ምንም ነገር የለም። ዩናይትድ ስቴትስን ወይም መንግስትን ለእስራኤል ድጋፍ እንዲሰጥ ለመቆጣጠር ሲባል እየተፈጸሙ ስላሉት እነዚህ ወንጀሎች ቅንጣት ያህል ክብር፣ ፍቅር ወይም ርኅራኄ የላቸውም። ይህ እየተከሰተ መሆኑ ለመላው ክርስቲያን ሕዝብ ነውር ነው። እንዲሁም ትልልቅ የክርስቲያን ተናጋሪዎች ይህንንና የዚህን ድርጊት ፈጻሚዎች ሲያወግዙ አይሰሙም። Christian speakers condemning it and condemning the perpetrators of it. And with that, we'll kick it over to... በዚህም ወደ ጥያቄና መልስ ከመግባታችን በፊት ወደ ዴቪድ የ5 ደቂቃ የመዝጊያ ንግግር እናስተላልፋለን። ዴቪድ መድረኩ ሙሉ በሙሉ ያንተ ነው። Thank you for that breathtaking conclusion, Candace Owens.
So Daniel says, how can I possibly say that Muhammad is the greatest threat? Well, he's not. He's dead. What I said was... ለዚህ አስደናቂ ማጠቃለያ አመሰግናለሁ ካንዲሳውንስ። ስለዚህ ዳንኤል መሐመድ ትልቁ ስጋት ነው እንዴት ትላለህ ብሎ ይጠይቀኛል። እሺ እርሱ ትልቁ ስጋት አይደለም፣ ሞቷል። እኔ ያልኩት ስለ ሐሰተኛ ነቢያት ኢየሱስ የሰጠው ማስጠንቀቂያ ግልጽ ማረጋገጫ መሐመድ ነው። ስለዚህ ኢየሱስን ማክበር ከፈለጋችሁ እርሱ ስለ ሐሰተኛ ነቢያት የሰጠውን ማስጠንቀቂያ ማክበር አለባችሁ። መሐመድ ደግሞ ኢየሱስ ስለ ሐሰተኛ ነቢያት ለተናገረው ፍጹም ማረጋገጫ ነው። ዳንኤል እስልምናን መቃወም ለምን እንደሚያስፈልግ ለሚያቀርበው ሁለተኛ ደረጃ ምክንያት እንደ ዋና ምሳሌ የሚጠቀስ ይመስለኛል። ምናልባት ይህንን ከታከረና ከካንዲና ከመሳሰሉት ካላገኘው በስተቀር እኔ ግን እንደዚህ አይመስለኝም። ቅልቅል ነው። ነገር ግን የሙስሊም ምንጮችን አንብቡ። በእምነቱ የሆነው ይኸው ነው። መሐመድ በመካ ውስጥ ለዓመታት ሲሰብክ ቆየ። ነገር ግን ለጣዖት አምላኪዎች እየተናገረ ነበር። በአይሁዶች መጽሐፍት ላይ ባለው እምነት ምክንያት በመጨረሻ ከአይሁዶች ጋር ስንገናኝ እነርሱ እንደ ነቢይ ያረጋግጡልኛል ይላቸው ነበር። እነርሱ እንደ ነቢይ ያረጋግጡልኛል። በመካ ዓመታትን አሳልፏል። ለጣዖታት አምላኪዎች ሲናገር ይህንን እንደ ማስረጃ ይጠቀምበት ነበር። በመጨረሻ መሐመድ ወደ መዲና ሲደርስ አይሁዶች ሊስቁበት ዝግጁ ነበሩ። በዚህ የማይረባ ነገር ነቢይ ነኝ ብለህ ታስባለህ አሉት። ነገር ግን መሐመድ በቶራ መለኮታዊ ምሪት መጠበቅና ስልጣን ያምን ስለነበር በዚያ ውስጥ ትንቢት እንደተነገረለትና ነገሩ ግልጽ እንደሆነ እርግጠኛ ነበር። አይሁዶች በዚያ ውስጥ የለህም፣ ሐሰተኛ ነቢይ ነህ እያሉ ከሆነ ምን ማለት ነው? እርሱ እንደሚያምነው ያን ያህል ግልጽ ከሆነ የለህበትም የሚሉት አይሁዶች እየዋሹ መሆን አለባቸው፣ ክፉዎች መሆን አለባቸው። እናም ሰዎችን ከእውነት ለማራቅ እየሞከሩ መሆን አለባቸው ማለት ነው። ስለዚህ ጥላቻው የመጣው ከዚህ ነው። ለዚያም ነው በመጨረሻ አይሁዶችን እስክታጠፉ ድረስ መጨረሻው አይመጣም ወደሚለው የደረሰው። የመሐመድን ፍሬ ማየት ትችላላችሁ። ነገር ግን ይህ በአይሁዶች ላይ ብቻ አይደለም፣ በክርስቲያኖች ላይም ነው፣ በሌላው ሰው ሁሉ ላይ ነው። ሁሉም ሙስሊሞች እንደዚያ ናቸው እያልኩ አይደለም። አሁንም እንደዛ አላምንም። ነገር ግን እስልምና ወደዚያ ይመራል፣ ምክንያቱም ያ በምንጮቹ ውስጥ አለና። ስለዚህ አክብሮትን በተመለከተ በዚህ ልደምድም። እዚህ አንዳንድ ስታቲስቲክስን መጠቆም እፈልጋለሁ። ያለም በጣም የቅርብ ጊዜ ስታቲስቲክስ። የእስራኤል ክርስቲያን ማህበረሰብ እያደገ ነው። 84% የሚሆኑት እዚህ ባለው ህይወት ረግተዋል። ሁሉም በፍርሃት እየተንቀጠቀጡና የሚተፉባቸው ሰዎች ከበዋቸው አይደለም። በመካከለኛው ምስራቅ የክርስቲያን ማህበረሰብ እያደገ ያለው የት ነው? እስራኤል። ያ እውነታ ነው። ያ ስታቲስቲክስ እውነታ ነው። ስለዚህ ሄይ አይሁዶች ክርስቲያኖችን ማሳደድ የለባቸውም፣ ክርስቲያኖች አይሁዶችን ማሳደድ የለባቸውም፣ ክርስቲያኖች ሙስሊሞችን ማጥቃት የለባቸውም፣ ሙስሊሞች ክርስቲያኖችን ማጥቃት የለባቸውም የሚሉ ችግሮች አሉ ማለት ከፈለጋችሁ ከእነዚህ ውስጥ የትኛውን ማለት ትፈልጋላችሁ? ጥሩ። ነገር ግን ዝም ብላችሁ ነገሮችን አትፍጠሩ። መዋሸት አቆሙ። በረጅም ጊዜ ራሳችሁን ታሳጣላችሁ። But just don't make stuff up. Stop making stuff up. You discredit yourself in the long run. So as far as our actual topic, which, we've only kind of touched on here and there. ስለዚህ ወደ ዋናው ርዕሳችን ስንመጣ እርግጥ ነው አልፎ አልፎ ብቻ ነው የነካ ነው። አክብሮትን በተመለከተ ኢየሱስን የበለጠ የሚያከብረው የትኛው ሃይማኖት ነው? እስቲ አስቡት። ሙስሊሞች በቁርአን ውስጥ ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላውን ኃጢአት አትሸከምም የሚለውን ጥቅስ ያነባሉ። ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላውን ኃጢአት አትሸከምም። ይህንን ያነቡና ስለ ኃጢአት ሸክም እያወራ ነው ይላሉ። ይህ ለክርስትና ምላሽ ነው። ክርስቲያኖች ኢየሱስ ስለ ኃጢአታችሁ ሞተ ይላሉ። ሙስሊሞች ደግሞ ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላዋን ኃጢአት አትሸከምም የሚለውን ያነባሉ። እናም ይህ ማለት ማንም የሌላውን ሸክም መሸከም አይችልም ማለት ነው። እያንዳንዱ ሰው የራሱን ኃጢአት ብቻ ነው መክፈል ያለበት ይላሉ። ጥቅሱ የሚለው ይህንን አይደለም። ጥቅሱ ማንም የሌላውን ሸክም መሸከም አይችልም አይልም። ጥቅሱ የሚለው ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላዋን ኃጢአት አትሸከምም ነው። በሌላ አነጋገር ቀድሞውንም የኃጢአት ሸክም ያለበት ሰው ለአላህ እኔ የዚያን ሌላ ሰው የኃጢአት ሸክም እሸከማለሁ ለማለት በሚችልበት ደረጃ አይደለም ነው። ታዲያ ይህ ምን አይነት በር ክፍት ያደርጋል? ምንም አይነት የኃጢአት ሸክም የሌለበት ሰው ለሌሎች ሕይወቱን አሳልፎ ሊሰጥ የሚችልበት በር ነው። ስለዚህ እዚህ እያወራን ያለነው ስለ አክብሮት ነው። በቀኑ መጨረሻ የእስልምና መልእክት ያ አንድ ሰው፣ ያ አንድ ኃጢአት የሌለበት ሰው፣ ያ የሌሎችን ሁሉ ሸክም መሸከም የሚችለው አንድ ሰው ያንን አላደረገም የሚል ነው። የክርስትና መልእክት ግን የሌሎችን ሸክም መሸከም የሚችለው፣ ስለ ሌሎች ኃጢአት መክፈል የሚችለው ያ አንድ ሰው ያንን አደረገ የሚል ነው። ታዲያ ኢየሱስን በይበልጥ የሚያከብረው የትኛው ሃይማኖት ነው? So which religion respects Jesus more? Thank you very much for that closing statement. ለዚያ የመዝጊያ ንግግር በጣም አመሰግናለሁ።
በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።